እሺ ለማንኛውም በቴሌግራም የጻፋችሁ አላችሁ፣ በዋትሳፕ የላካችሁ አላችሁ፣ በጽሁፍ የላካችሁ አላችሁ፣ በድምፅ የላካችሁ አላችሁ፣ በቪዲዮ የላካችሁ አላችሁ። ይሄ ዲያስፖራውን ልትሰበስብ ለዲያስፖራውን ለገንዘብ ብቻ ለጥያቄ ጥያቄዎቻችሁን አንፈልግም ካልክም እሱ እንግዲህ ሰፍተን እናቀርባለን። እንዴት አድርገን እንደምናቀርብ ይታወቃል። ችግር የለውም። ግን ህዝብ ከጠየቃችሁ ከእናንተ የሚጠበቀው ጥያቄው በክብር ይሁን እንጂ የህዝብን ጥያቄ በአግባቡ መመለስ ነው፣ የግለሰቦችን ጥያቄ በአግባቡ መመለስ ነው። በዚህ አውድ ነው የምንወያየው። ስለዚህ የሚጠይቁ ሰዎች እናስገባ ወይስ እንዲና? ግን እኔ ስለ ካሊዶ የሆነ ነገር ልበል። እሺ እማቅ ጌታ በሚያውቅ እና ምን ሆነ፣ በተለይ እኔ ባየሁት ነገር ነው የምናገረው። ገና ኮቪድ አካባቢ ነውና ኮቪድ አካባቢ ላይ የሆነ ግቢ ተከራይቶ የራሱ አልነበረም፣ ተከራይቶ የሚኖርበት ግቢ ነበር እና የሆነ ስራ የሚያሰራቸው ልጆች ነበሩ እና ይታመማሉ ማለት ነው። በኮቪድ ሲታመሙ ከነሱ ነው የጀመረው። ምን ማድረግ እነዛን ልጆች አይ ታማችሁማ ቤተሰብ ጋር ከሄዳችሁ እዳ ስለምትሆኑ እኔ በቻልኳት እንዲያደርጋለሁ ብሎ ጀመረ። ከዛ በኋላ ሌሎች ታማሚዎች ምናምን በየሰፈሩ መጡና ለምን እንደዚህ ከሚሆን ግቢውን ዳስ አድርጌ እነዚህን ሰዎች አረዳም በሚለው በዛ ነገር ላይ የጀመረው እና በጣም ነገሩ እንትን እያለ እየደወለ በቪዲዮ ያሳየኝ ነበር። እውነት ለመናገር ሀቁን ነው የምናገረው፣ እግዚአብሔር ምስክሬ። በጣም አድርጎ እንደዛ እያደረገ መስራት ጀመረ። እንደምታዩት ብዙ ሰዎች እንትን አሉ። ከዛ አወራን። ለምንድን ነው አንተ በትልቅ ደረጃ ማታደርገው? ኤንጂኦ ለምን አታደርግም? ስምም አይጠፋም፣ ምንም አይልም። እንደዚህ ነገሮች አንዳንዴ አበሻ ላሰላስ ስለሚያደርግ በትልቁ ለምን አታደርግም ብዬ አወራ። ከዛ ሀሳቡን ወሰደ፣ በኤንጂኦ ደረጃ አደረገ። አሁን በምታየው ደረጃ እንግዲህ ህዝቦች እየተረዱ ያለው እስከማየው ድረስ ሀቁን ነው የምናገረው እና ካሊዶ በምትሰራው ስራ ላይ የምታመልከው አምላክ ይባርከ ነው። ሌላ የምለው ነገር እኔ እስካየሁት ሌላ የተጨመረ ምናምን የምታውቁ ካለ እናንተ የፈለጋችሁትን ማለት ትችላላችሁ። ለእኔ ግን በስነ ስርዓት ያሳየኝ በመረጃ የሰጠኝ ያንን እኔ ማቅ አይ ሌላ እናውቃለን እንደዚህ አይደለም የምትሉ ሰዎች ካላችሁ ደግሞ መታችሁ ካሊድን ይሄ ነው ማለት ትችላላችሁ። እና ካሊድ በኔ ባየሁት መልካም ስራ ሰርቷል። በኔ ያንን ነው። እሺ ወደ ገደለው እንሄዳለን። ስትነካ ትመጣለህ። እንዴት አድርገን መንካት እንዳለብን የተካንበት ስለሆነ ባለበት ታደምጣለህ። የመጀመሪያው ነገር ገንዘብ ይሰበሰባል። የሚሰበሰበው ገንዘብ በሰብሳቢዎቹ ኪስ ይገባል። እነዚህ ሰብሳቢዎች ግማሹ መኪና የገዛ ነው፣ ግማሹ ቤት የገዛ ነው፣ ግማሹ የተተረፈረፈ ፎርቹን ያፈራ ነው። ከየት ነው ያመጣው ይሄን የሚል ጥያቄ በማንኛውም ሰው ላይ ተፈጥሯል። ሁላችሁም የቴዲ ጥያቄ አይደለም። ኦንሊ ቲንግ የእናንተን ጥያቄ ሰብስቤ እኔ ፊት ለፊት ስለተናገርኩት ነው እንጂ ሁላችሁም የምትሉት ነገር ነው። እርዳታ የእርዳታ ሰብሳቢውን ህይወት እየለወጠ ነው ወይስ አይደለም ነው? አይደለም። ወደ ገደለው ስንመጣ እኔ መደባበቅ አልችልም። ይሄ ነው ያለው ነገር። ስለዚህ እርዳታ የእርዳታ ሰብሳቢውን ህይወት እየለወጠ ነው ወይስ አይደለም? አንዳንድ ቫኬሽን ስትወጣ አይታን ነው እንግዲህ ባደጉት ሀገራትም ይሁን በኢትዮጵያ ውስጥም ሆነ አንዳንድህ ቁርስህን ምሳ አዲስ አበባ ትበላለህ፣ እራትህን ዱባይ ትበላለህ፣ ትዞራለህ። እሱም ቢሆን ጥሩ ነበር። እሱም ቢሆን ኦኬ፣ ይሄ ህዝብ ችሎ ነበር። አንዳንዶቻችሁ ቁም ነገር ማቀራራታችሁ አልተቻለም። ከአቅም በላይ ሆነ ነው የሚባለው። አሁን የ6 ሚሊዮን ብር መኪና ነው የምነዳው፣ አሁን ቀጥሎ ያህ እንዳለው የሚልም አለ። ሱሪ ሲጀምር ከአንድ ቀን በላይ ይደረጋል እንደ የሚልም እርዳታ ሰብሳቢ ይገጥሙናል። እንደ ሱሪ 2 ቀን ይደረጋል ተጠቅመህ የምጥለው ነው የሚልም አለ። እርዳታ የምሰበስባቸው ሰዎች እርዳታ የሚሰጡ ሰዎች አንድ ሱሪ ሳምንት ሊያደርጉ ይችላሉ። አንተም እንዳውም መኪና ላይነዱ ይችላሉ። አንተ ያለህን ቤት ላይኖራቸው ይችላል። ጥያቄው አንተ ከየት አመተህ ነው ይሄን ገንዘብ ያፈራኸው? ኢትዮጵያ ውስጥ ያላችሁ የፌዴራል ፖሊስ ሰዎች እያንዳንዱን ታውቋቸዋላችሁ። እነዚህን ኢንቨስቲጌት ማድረግ አለባቸው። ከሀገር ውጭ ያላችሁ ኢትዮጵያውያን ገንዘቦቻችሁን ለነማን እንደምትሰጡ ማወቅ አለባችሁ። ለነማን ነው ገንዘብ የምሰጠው? እንዲህ ነው የሚነካው። ስለዚህ ከያላችሁበት እየመጣችሁ ሪኩዌስት ልካላችሁ ትገባላችሁ ማለት ነው። ተስፋዬ ዛረርጌው መጥቷል። ሌሎቻችሁ ታፕታፕ ታደርጋላችሁ፣ የመጡትን ታስገቧችኋላችሁ። የተጠራችሁ ብቻ ሳትሆኑ ያልተጠራችሁ ነገር ግን በእርዳታ ውስጥ ያላችሁ ሰዎች ሪኩዌስት ልከ መግባት ነው። ሌላ ነገር የለውም። እርግጠኛ ሆኜ የምነግርህ ተከብራችሁ እንደመጣችሁ ተከብራችሁ እንድትሄዱ የማድረጉ ኃላፊነት የኔ ነው። ለመሰዳደብ አይደለም የመጣ ነው። ሀቢባና ሚኪ ፊት አውራሪ ላኩላቸው።
ሀቢባ ሚኪ ፊት አውራሪ ላኩላቸው፣ መማር ላኩላቸው፣ እነ መማር ማስተር አብነት ሁላችሁም ኑ፣ ጊዜ አትፍጁ፣ ኑ በቪዲዮ ውጡ። ህዝቡ ትመልሳላችሁ። ሀቅ ካላችሁ በስራችሁ ትቀጥላላችሁ፣ ከሌላችሁ ደግሞ ህዝቡ የሚለውን ነገር ትሰማላችሁ። ሌላውን እዚህ ጋር አንድ ማልደብቀውን ነገር ንገራችሁ፣ በጣም የማይመቸኝን ነገር። አንዳንድ ነገሮች ለምሳሌ ከበስተጀርባ ሲደረጉ ሳይ በጣም ነው የሚደብረኝ። ለምሳሌ እነዚህ ሰዎች ይታማሉ ከተባለ በጎን የሰዎችን ስም የመሰረዝ ነገር ምንድን ነው? ይሄ የግለሰብ ጉዳይ አይደለም። ህዝብ እንደ ህዝብ ከጠየቀ 5 ሳንቲም የሚሰጥ ታፕታፕ የሚያደረገ ማንኛውም ሰው ጥያቄ ያለኝ ካለ ኦኬ፣ ከአንተ ጋር ያለህን ጉዳይ ፈቶ ወይ ከአንቺ ጋር ያለሽን ጉዳይ ፈቶ ከሆነ ነገር ግን ህዝብ አሁን ለምሳሌ ካሊድን ለምሳሌ እኔ እንደዚህ አልና ወይ አንተ እንደዚህ አልክ፣ ካሊድ ግን ደግሞ መጠየቅ አለበት ደግሞ የሚል ሊኖር ይችላል። እኔ በግሌ አሁን ብጠይቀኝ ካሊድ ድርጅት ነው ቦርድ አለው እንዲህ ይመስለኛል ነው ምለው። ህዝቡ ግን አይ ካሊድ መጠየቅ አለበት ካለ ግን ከህዝብ በላይ የምትሆነው ነገር የለምና እንዲህ ያሉ ነገሮች ቢቀሩ ፐብሊክ ላይ የምናወራቸው ነገሮች ሌላ፣ እንደገና ደግሞ በጎን የምናወራው ሌላ መሆን የለበትም ለማለት ያህል ነው። ተስፋዬ ዛሀረርጌው እንኳን መጣ፣ የሀረርጌው እንኳን ደህና መጣ። እዚህ ጋር እነማን ይታዩኛል? እሺ ተስፋዬ ዛሀረርጌው መጀመሪያ ይሄ ጉዳይ በተነገረበት ሰዓት ላይ ማንኛውንም ጥያቄ ቴዲ ማንኛውንም ጥያቄ ያላችሁን ጥያቄ የሰራው ቪዲዮ ደርሶኛል። በነገር ላይ ቴንኪው። ደስ እያለኝ መጥቼ እንደውም እንዲህ በክብር ተጠርቼ ደስ እያለኝ መጥቼ አብራራለሁ ብሏል ተስፋዬ ዛሀረርጌው። ስለዚህ ይሄ በቃ የመጀመሪያው ነገር ነው። እንደዚህ እርዳታ ላይ መሰራ ከሆነ ለማንኛውም ጥያቄ ክፍት መሆን፣ ዝግ ከሆንክ ጥያቄ ምልክት ውስጥ ወድቃለህ ማለት ነው። ይሄን ሳናመሰግን ሳናደንቅ አናልፍም። እኔ በግሌ ሳላደንቅ አላልፍም። አሁንም ሰዓትን ጠብቀ መታ ለሌሎቹም ሼር አድርጉላቸው። በውስጥ የጻፋችሁ እንደምትገኙ የተናገራችሁ ሁላችሁም ሁሉ እስከሞላ ጎደል ሁላችሁም ተናግራችኋል። ይሄን ነው የምናደርገው። ሲመጡ ይገባሉ። ምናልባት እያዩም ስላልሆነ ሊሆን ይችላል። ሼር አድርጉላቸው። እሺ ተሙ ይሰማል። በቃ አሁን ጥያቄ እናንሳና ጥያቄው ለተስፋዬ ለናርዶስ ወይ ለዮኒ ምናምን አጠቃላይ እርዳታ ውስጥ ያለው ሰው መመለስ አለበት። አለዛ በየግል 10 ጥያቄ ከጠየቅ ነገም አንጨርሰው። ስለዚህ አንድ ላይ ጥያቄ ይነሳል። ይህን ይመለከተኛል ብሎ ይመልሳል። ከዛ ውጭ ቅድም እንደተባለው አንዳንዱ ደግሞ አሁን እርዳታ ላይ ምን ያንዳን የሰማሁት ምንድን ነው ፐርሰናል ጥላቻ ያለው አንደኛው እርዳታ የሚሰራ አንደኛውን ለማስመታት ግሩፕ ሰው ምናምን፣ ይሄ በጣም ዲፕ የሚሄዱበት ነገር ነው። በጣም የገረመኝ ነገር እና አንዱን እርዳታ የሚሰራው አንዱን ሊጥለው በጣም የተደራጀ ነገር ይሰራል። እሱንም በደንብ ዝም ብሎ አሁን ለምሳሌ ተስፋዬ ሌባ ነው ሲባል ተስፋዬ ላይ ምንም ከሌለ የለም ነው፣ ካለ ግን ተስፋዬ ሌባ ነው 4 ነጥብ እንደዛ ብለን ነው የምናልፈው እንጂ ተስፋዬን ስለጠላ የሆነ ሰው ቢወግር ወይ ናርዴን እንደዛ ብሎ ስም ላለማጥፋት ማለት ነው። ስለዚህ እኔ የተወሰነ ጥያቄ ያነሳለሁ፣ ሁላችንም እያነሳን ሁሉም ሰው ያው ይዞት ቢመልስ ማለት ነው ብዬ ማስበውና የመጀመሪያው ጥያቄ ምንድን ነው በጣም ሁሉም ቢመልሱልን ከአክብሮት ጋር የምጠይቀው ነገር እንግዲህ እርዳታ የበጎነት መገለጫ ነው፣ የማዘን ምልክት ነው፣ የተቸገሩትን መርዳት ነው። በጣም ጥሩ ስብዕና ያለ ሰው ነው ተብሎ ነው የሚታሰበው አንድ ሰው ለመርዳት ወደዛ ስትመጣ እና እርዳታ ውስጥ ያላችሁ አጠቃላይ አብሮነት ስትሰሩ እኔ አላይም። የማጆሪቲውን ነው አብራችሁ አትሰሩም። ይልቁኑ አንዱ አንዱን እንደሚያጠፋ በጣም እርግጠኛ ሆኜ እናገራለሁ። እሱን ተረድቻለሁ። አንዱን ስታገኘው ስትጠይቀው ያኛውን ለማጥፋት ነው። እሱ እኮ ሌባ ነው ይልሃል። እኔ ንጹህ ነኝ። ኧረ እሱ ሌባ ነው ብታዩ ይልሃል። ስለዚህ ለበጎነት የተሰባሰበ ግሩፕ እንዴት ነው አብሮ ማይሰራው? እንዴት ነው የተቸገሩትን ሰብሰብ ብሎ አንድ ላይ ማንሳት የማይችለው? እና አሁን ሰው እርዳታ ውስጥ ራሱ ከምንጠራቸው ሰዎች የተኮራረፋቸው የላችሁም በጎነት ውስጥ ለምን? ስለዚህ እርዳታ ውስጥ ለምን በጋራ አይሰራም? በጋራ አይነሳም? ብዙ ሰው ሲሆን ብዙ ሰው ማንሳት እኮ ይቻላል እንደውም ከሲንግል ይልቅና ይህን ነገር በጣም
መልሱን እናንተ ስለምትመልሱት ማለት ነው። ሌላው ደግሞ ምንድነው ከእርዳታ በፊትና በኋላ ያለው ለውጥ ቅድም ቴዲ አንስቶታል። በግልጽ የሚታዩ ነገሮች አሉ። እርዳታዎች ውስጥ ለውጥ ሲመጣ የመጀመሪያው ነገር የምታነሱት ይቀኑብኛል፣ ሊያጠፉኝ ይፈልጋሉ እና እንደዚህ አይነት ለቅሶ ይመጣል። እንዴ እርዳታው እኮ ስራ አይደለም፣ ሰው እንዴት ያጠፋል? እና በጣም የሚገርመኝ ነገር እርዳታው እንደ ስራ አድርጎት የሆነ ሱፐርማርኬት ያለው የንግድ ተቋማት ያለው መስሎ ሰው ይቀናብኛል። እንደዛ እኮ የምትለው እኔ ቢዝነስ ከፍቼ ላጠፋ በመጣ ይሄ ሜክ ሴንስ አይደል እንጂ እርዳታው ሲሰራ ሊያጠፉኝ ነው ስለሚቀኑብኝ ነው። በምኑ? ስለዚህ ይቀኑብኝ አይነት ሴንስ፣ በሌላ አማርኛ የማገኘው ጥቅም ላይ ሌሎች ሰዎች ማግኘት ይፈልጋሉ፣ ለዛ ነው የሚቀኑብኝ እንደማለት ነው። እርዳታ ለምን ያስቀናል ማለት እንዴት ይቀኑብኛል ስትል ስለሚጣረስ ማለት ነው። ስለዚህ እርዳታ ውስጥ የሆነ ገንዘብ ሲመጣ የሆነ ለውጥ ሲመጣ ሰው ሲጠይቅ ከየት አመጣ ስትባል ስለምትቀናብኝ ነው ተብሎ ነው የሚወራውና ጥያቄውና የሚመለሰው አንድ ስላልሆነ። ምክንያቱም እኔ ጥያቄ ብዙ ጊዜ ከዚህ በፊት የምጠይቀው ከእርዳታ በፊት በህይወት ለውጥ ከሌለው እርዳታ ላይ ስትመጣ ለውጥ ካለው ወይ አንድ ልትነግረን የምትችለው ነገር እርዳታ እየሰራው ጥቅም እጠቀማለሁ ብለው ኦፊሻሊ ከነገርከን እኔ አጨበጭባለሁ። ለምን የሆኑ ሰዎች ይረዱኛል፣ ጫማ ይገዙልኛል፣ ልብስ ይገዙልኛል፣ ምግብ ይገዙልኛል ካልክ አንተ ሀቀኛ ሰው ነው። ግን ለምን ጠይቀኛለህ ከሆነ ከባድ ስለሚሆን ማለት። ሁለተኛው ጥያቄ ይሄ ነው። ሌላው ደግሞ አይ ቲንክ ለእርዳታ ስብዕና ይጠይቃላል። ጥሩ ስብዕና፣ ተናጋሪ፣ ተሳዳቢ፣ ጋጠወጥ ምናምን በቃ የሆነ ትንሽ የሆነ ነገር ስትለው ሮጦ ብሔር ሃይማኖት ውስጥ ምናምን ነው የሚወተፈው አንዳንዱ ሰው ማየው እና ብሔር ሃይማኖት ውስጥ ምትው እንዴ አንተ ብሔር እኮ ሳትለይ ነው አይደል ልትረዳ የመጣኸው። ሃይማኖት ሳትለይ ልትረዳ ከመጣ ለምን ብሔር ውስጥ ይወተፋል? የተጠየቀው በራስህ የገንዘብ በምታባክነው ወይም በምትይዘው ነገር ነው የተጠየቀው እንጂ ብሔሩ አይደለም የተጠየቀው። እና እርዳታ ሰው እንዴት ብሔር ውስጥ ይታጠራል? እንዴት ሃይማኖት ይታጠራል? ለሁሉም የሚደርስ ሰው። ይሄኛው ሌላኛው ጥያቄ ነው። ሌላው ደግሞ በጣም የገረመኝና ይሄ ብዙም ሰው ከላይም ያሉ ሰዎች አሩን ነው አላውቅም፣ ብዙ ነገር እኔም ስለደረሰኝ እጃችሁ በጣም ረዥም ነው ይባላል። ረዥም ነው ትፈራላችሁ። ኧረ እነሱ ምናምን አሁን የሳወራ ኧረ ተሙ ነው የሚባለው። ኧረ ዮኒ ዝም በል፣ ኧረ ቴዲ ዝም በል። ለምን? በጎ የሚሰራ ጋንግስተር ነው እንዴ? በጎ የሚሰራ ሰራዊት አለው ወይስ ሌላኛ ማናውቀው ነገር አለ? በራኛ ህዝቡ በሰጠው ብር ስንጠይቅ ማስፈራራት፣ ሰው መላክ፣ የሆነ ጀማ ኮመንት የሚኮምቱ ሰዎች እንደዛ ተልኮ እንዳይጠየቅ የሚባል ነገር አለና ለጊዜው እነዚህ ነው። ቀጣይ እድል ሳገኝ ደግሞ አነሳለሁ። ሰላም እንዴት ናችሁ? ቁጥር ጻፉ። ሰላም ብያለሁ። ቁጥር ጻፉ። የምትገቡ ፈቃዱ ያስተጋባል እንዴ? ዮኒ ያስተጋባል እንዴ? እኔ ሚዩት አድርጊ የሚል ከታች እየተጻፈ ስለነበር አሪፍ ነው። አያስተጋባም። እሺ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ገብቼ የነበረ ቅድም ግን ጊፍት መስጠት ስለማይችል እንትኔ አዶ ነው ፍላወር መላክ አልቻልኩም። ለዛ ነው የዘገየሁት ለማለት ነው። እንግዲህ የሚመጣውን ጥያቄ ለመቀበል ዝግጁ ነን። በቪዲዮ እንትን የለችም። ቪዲዮ ስራ ቦታ ነች ወይስ? አይ እቤት ነኝ። ኦኬ ቤት ኮንሽ በውጅ። እሺ ሌላው አንዱን ለገስት አስቀምጠን ከዛው ለምሳሌ ከነናርዲ ጋር ከነተስፋዬ ከነመማር ጋር ከነፍጤ ጋር ከጨረስን ለኦዲየንስ እንተዋለን። አንዱን ደግሞ የዚህ ሁሉ መነሻ በዋነኛነት ግማሽ በመቶ ነው የሚወስደው ቫይራል የሚወጣው የፍራኦል ኢቲቻ ንግግሮችም ስለሆኑ ፍራኦል ኢቲቻ መምጣት አለበት የሚል እምነት አለኝ። ካለ መመተህ የኤክስፒሪየንስን ማካፈል አለበት። እንደኔ እምነት መምጣት አለበት፣ ግዴታ ነው። ይመጣል ብዬ አስባለሁ። አንዱን ለእሱ እንተዋለን፣ አንዱን ለገስቶች እንተዋለን። እሺ እንዴት ናችሁ? ሰላም ነው? መናገር እንችላለን? እንጀምረው። ተሜ ያነሳውን ጥያቄ አይ ቲንክ ጀነራላይዝ ነው። ከዛ ስፔሲፊካሊ ወደ እናንተ ወደሚመለከት እንሄዳለን። ግን ተሜ ያነሳውን ጥያቄ በገባህ እና በደረስክበት ልክ መለስና ሌሎችም እድል ሰጠን ወደ ቀጣይ እንትኖች እንሄዳለን። እሺ ተሙ እንግዲህ ያነሳው 3 ጥያቄ ነው። በመጀመሪያ ደረጃ
እርዳታ የምትሰሩ ልጆች እርስ በርሳችሁ በጋራ ለምን አትሰሩም ፓወር እንዲኖራችሁ ለሚለው ጥያቄ በእኔ በኩል እንደ ተስፋዬ ስመልስ ከሁሉም ጓደኞቼ ጋር እርዳታ የሚሳተፉ ማቃቸውንም አላቃቸውም አብሬ በጋራ እሰራለሁ። ዋናው እርዳታ ይሁንና አስተማማኝ ይሁን እንጂ ትክክለኛ መረጃ ይዘው ይምጡ እንጂ ከሁሉም ጋር እሰራለሁ። በብሔር ተደብቆ የሆነ ነገር በሉ ሲባሉ የሚያደርጉ ሰዎች ውስጥ እኔ አልካተትም። እንደራሴ ለዛ ለመደበቅ አልሄድም። ምክንያቱም እንደዚህ አይነት ነገሮች አመጣጣቸው በምንድን ነው፣ ያ ሰው ለምን አመጣው የሚለው ነገር እንግዲህ ራሱ ስሙ የተጠራው ሰው ነው እንትን የሚለው። እኔ በብሔር ውስጥ ተደብቄ ሰዎችን በሰውነታቸው እንጂ ማግዘው አንድም ዘርና ብሔር መርጬ አግዤም አላቅም። በላህም ሊባል የሚችልበት ጉዳይ ላይ ተበልቻለሁ የሚለው ሰው ሲመጣ ነው የዛን ነገር ልመልስለት ነው የመጣሁት እንጂ ከዛ ባሻገር በብሔር ውስጥ ተደብቆ እርዳታ የመውሰድ ወይም ደግሞ ሲታወቅበት ብሔር ውስጥ ተደብቆ ከሚሰሩት መካከል አይደለሁኝም። ሌላኛው አንዱን ስትጠይቀው አንደኛው እንዲህ ነው ይላል። ያው ያ የሰዎች ባህሪ ነው። ምናልባት አንዱ ሱቅ ከአንዱ ሱቅ፣ አንዱ ሰው ከአንዱ ሰው ይለያል። እንደምንለብሰው ልብስ አስተሳሰባችን ይለያል። አንዳንድ ጊዜ ሚዲያው ላይ አንዱ አንዱን እንደዚህ በእርዳታው መንገድ የሚጣጣል ከሆነ እንግዲህ እነዛ ሰዎች የሆነ በጋራ የሚያገናኛቸው ወይም ደግሞ ያልተስማሙበት ነገር ሲኖር ነው ሊጣሉ የሚችሉት። በጋራ የሚሰሩ ነገሮች ላይ ሰዎች ከዚህ በፊት ሲጣሉም አውቀ አይተናል። የተጣሉባቸው ኬዞች ግን በብሩ ጉዳይ ናቸው ብዬ አላስብም እስካሁን ሚዲያው ላይ ባየሁት። ከዛ ውጭ ከነዚህ ነገሮች ውስጥ እኔ ነፃ ነኝ። ምናልባት በዚህ ረገድ እንዲታይባል ብላችሁ ጥያቄ ካላችሁ ደግሞ እቀበላለሁ። አመሰግናለሁ። ሚኪ ፊታውራሪ እንደሚገኝ ነግሮኛል። ምናልባት አላየም ይሆናል። ሼር አድርጉለት። ሚኪ ቁጥር ጻፍ። ሚኪ ያ ከስር ቁጥር ጻፍ ሚኪ። ሌላው ምንድነው እኔ መጠየቅ የምፈልገው ምን ያህል ብር በእርዳታ ስም ተዋጥቷል? ምን ያህል ብር ነው የተዋጣው? እና የተዋጣው ብር ከተዋጣውና እነሱ በመረጃ ካመጡ ጋር ማች ያደርጋለሁ የሚለውን ነገር እሱ ላይ ቢሰራበት ብዬ አስባለሁ። ምን ያህል ብር እንግዲህ በእርዳታ እንደሚሰሩ ሁሉም ያውቃል። እንግዲህ እንደሰማ ነው አደባባይም ሲናገሩ ሰምተናል። እስከ 50 ሚሊዮን እስከ 60 ሚሊዮን ረድተናል ያሉ ወንድሞች እህቶች አሉ። እንደሱ ከተረዳ የተረዳበት ከማስረጃው ከሚያደርጉት ጋር በተወሰነ ሙሉ በሙሉ 60 ቢሆን ከ60 50 ሚሊዮኑ ደርሷል የሚለው ነገርን አብሮ ቢጠየቅ ጥሩ ነው ብዬ አስባለሁ። እንደዛ ነው። ከዚህ ሌላ እኔ ብዙ ከእንትኑ በኋላ የምንጠይቃቸው ነገሮች ይኖራሉ። ሚኪ ላክ ቁጥር ታንኪ። ይሄ እኔ ጥያቄ አንዱን ለገስት እየገቡ አንድ በአንድ ጥያቄዎቻቸውን ለሚያቀርቡ ሰዎች እንተዋለን። እንኳን ደህና መጣችሁ። በድጋሚ ለመናገር ያህል እንዲሁ ተከብራችሁ እንደመጣችሁ ተከብራችሁ እንድትሄዱ ነው በተቻለ መጠን ለማድረግ ጥረት የምናደርገው ለመዘላለፍ ወይ እናንተን ለማዋረድ እናንተ ክብራችሁን ዝቅ ለማድረግ እኛ ማን ሆነን ነው? ሲጀመር እንደዛ አላድርም። ወንድማማቾች ነን፣ እህትማማቾች ነን። በዚህ ሶሻል ሚዲያ ላይ የተነሳውን ነገር ለማጥራት ነው። ለመጀመሪያ ያህል ይህንን ኢኒሽቲቭ ወስዳችሁ የተቸገረን ለመርዳት ራሱ ማሰባችሁ አንድ ትልቅ ነገር ነው። ቀላል ኃላፊነት አይደለም። ይህን መውሰዱ ራሱ ቀላል ትልቅ የሚያስመሰግናችሁ ነገር ነው። ይህን በመስራት ሂደት ውስጥ ግን ሰው ጥያቄ ያነሳል። ፖለቲከኛ ይጠየቃል። በማህበራዊ ጉዳይ ላይ ሁሉም ሰው ጥያቄ ይጠይቃል። ፐብሊክ ላይ ከወጣ ጥያቄ ትጠይቃለ። በዛ አውድ ነው። ስለዚህ አንዳንዶቻችሁ ቅሬታ ተሰምቷችሁ ወይም ደግሞ በንዴት በቁጣ የመጣችሁ ካላችሁ በዚህ አውድ እንድትረዱ ለማለት ያህል ነው። ሰዎችም ሲገቡ ጥያቄ ሲያቀርቡላችሁ ጥያቄውን በደንብ ካደመጣችሁ በኋላ ነገ ከነገ ወዲያ ለምትሰሩት ስራ እንደ ግብዓት እንዲሆናችሁ ነው። እኔ ማስበው እንደዛ ነው። በደንብ ካደመጣችሁ በኋላ እናንተ በገባችሁና በደረሳችሁበት ልክ ትመልሳላችሁ። መጨረሻ ላይ ፍርዱን የሚሰጠው አድማጭ ተመልካች ነው። እኔ ነው የምለው። ተሙ ያነሳውን ጥያቄ መመለስ የምትፈልጉ ካላችሁ እንደው ለመጀመሪያ ወይ መማር ወይ ናርዲ። ኦኬ ናርዲ። ሰላም ሁላችሁም። እንግዲህ ተሙ መጀመሪያ ጥያቄ ለምንድነው በህብረት ማሰሩት ይመስለኛል። የመጀመሪያ ጥያቄ እዚህ ጋር ከፊት አብራሪም ከመማርም ከተስፋይም
ዮኒም በቤተክርስቲያን እርዳታዎች ይዞ ሲመጣ ተሙ እዚህ ጋር ካሉት ገስት ላይ ካሉት ሰዎች ጋር እንዳለ እርዳታዎችን ሰርቻለሁ። ገስት ላይ ገብቼ አግዣለሁ። እነሱም መጥተው አግዘውኛል እና ይሄ ጥያቄ እኔን አያካትትም ለማለት ነው። በአንድነት ትሰራለህ። ፐርሰናል የሆነ ነገሮች ደግሞ ማያመሳስልህ ካለ በጓደኝነት ላይቀጥል የሚችልባቸው ነገሮች ይኖራሉ። በእርዳታ ግን እዚህ ጋር ካሉት ሰዎች ጋር አብሬ ሰርቻለሁ፣ አግዣለሁም። የራሴንም ግዴታ የምለውን ነገር ተወጥቻለሁ። ሁለተኛ ጥያቄ ምን ነበር ተሙዬ? በፊት ያላችሁና አሁን ያላችሁ ለውጥ አይደለም? በፊት ያላችሁና አሁን ያላችሁ ለውጥ የተለየ ነው ነው የተሙ ጥያቄ። እንግዲህ ያው ቲክታክ እርዳታ እኔ እርዳታ የጀመርኩት በ16 ዓመቴ ነው። የናዝሬት ልጅ ነኝ። እንደው ሞዴል ስለነበርኩ መጽሔቶች ላይም ብዙ ጊዜ ይታያል ስራዎቼ እና ጎዳና ከማብላት ጀምሮ ነው እርዳታ የጀመርኩት። ብዙ እርዳታዎችን ሰርቻለሁ። አሁን እና በፊት ካልከኝ ያኔ በ16 ዓመቴ ልጆች የሉኝም ነበር። የኔ ትልቁ ለውጥ ትዳርና ልጅ ነው። በቲክታክ ካልከኝ ደግሞ ቲክታክ ላይ ስመጣ 3 ልጆች ነበሩኝ። አሁን ላይ ያለኝ ለውጥ ምንድን ነው? አንድ ልጅ አጥቼ አንድ ልጅ ወልጃለሁ። ዳሴ ይሄ ነው የኔ ፐርሰናል ህይወቴ፣ ይሄ ነው። በፊትም ያለኝ አሁንም ያለኝ ህይወት ይሄ ነው። ምንም ማለት በቲክታክ በተሰራ እርዳታ አካውንቴንም ሰጥቼ ስለማላቅ ለእኔ ላይ እኔ ጋር አዲስ ነገር የለም። በእርዳታ የመጣ አዲስ ነገር የለም። ሶስተኛ ጥያቄ ምን ነበር? በአካባቢና በምንድን ነው በብሔር ትደበቃላችሁ እኛ ጥያቄ ስንጠይቃችሁ ነው አይደለ? እሱ ውስጥ ደግሞ የለውበትም። ዘር፣ ሃይማኖት፣ ብሔር ሳልን ሁሉም አካባቢዎች ላይ አግዣለሁ፣ አሁንም አግዛለሁ። እርዳታው ላይ አለው። በዚህ ነገር ላይ አንዴ ትግራዋይ፣ አንዴ ኦሮሞ፣ አንዴ አማራ ስባል እስካሁንም እየተሰደብኩበት አለው። ኢትዮጵያ ውስጥ ባለው ችግር በቻልኩት መጠን በአቅሜ ከራሴ እርዳታ የምጀምረው ከራሴ ስለሆነ ከራሴ ጀምሬ ማገዝ ችያለሁ። የተደበቅኩበት ጎጥ የለኝም። እንደ ኢትዮጵያዊ ሁሉንም አካባቢ ረድቻለሁ። አራተኛ ጥያቄ ነበር አይደል ተሙዬ? አልጻፍኩትም፣ ቁጥሩን ብቻ ነው ያደረኩት። አይ ከዚህ ብዙ ጊዜ ያው እርዳታ የሚሰሩ ሰዎች ይፈራሉ እና እጃቸው ረዥም ነው፣ እነሱን አትችሏቸውም፣ ተዋቸው የሚባለው በጣም ተመሳሳይ ወሬ አለና እሱ ጥያቄ እኔን አያካትትም። እጄ ረጅም ቢሆን እርዳታ ላይ ብዙ ነገሮች አጋጥሞኝ ሚዲያ ላይ ይዤ ወጥቼ ብዙ ጊዜ አልቅሻለሁ። ሚዲያ ላይ ቁጭ ብዬ አልቅሻለሁ። ብዙዎቻችሁ ተሙም ዮኒም ገብታችሁ አይታችኋል። ብዙ ጊዜ እጄ ረጅም ነው ብዬ አላስብም። እንደዚህ አይነት ነገር ላይ ደግሞ የለውም፣ ማውቀው ነገር የለም። እጃቸውም ረጅም የሆኑ ሰዎችን አላውቅም እና ይሄን እኔን አያካትትም። ጨርሻለሁ። ዮኒ ሌላ ጥያቄ ነበረ? እኔ ምንድነው በተለይ አንዳንዶቹ በራሳቸው እንደ ድርጅት የሚያደርጉ ወንድሞች አሉ፣ እህቶች አሉ። እንደ ድርጅት ይህን ያህል መንበር አለው የኛ ይህን ያህል መንበር ነው ያለን፣ ይህን ያህል ሰዎች በዚህ መልኩ ነው የምንረዳው። እንዲሁም ደግሞ ካፒታል አለው አይደለ? የተረዱ ሰዎች ማስረጃ፣ አሁን ለምሳሌ ይህን ያህል ብር አሰባስበናል፣ የተረዳው ደግሞ ይህን ያህል ነው የሚባለውን እንደው እሱን ነገር በደንብ ቢሆን ደስ ይለኛል። ገባችሁ? መቼም ተሰብስቧል፣ ብር ይህን ያህል ተሰብስቧል፣ ይህን ያህል አስገብተናል የሚባለው ነገር በማስረጃ ቢሆን እሱን ነው ሞር ፎከስ መደረግ ያለበት፣ የሌላው ነገር ሳይሆን። ዮኒ እኔ እርዳታ ላይ ባለሁበት ጊዜ ውስጥ እኔ እንጃ አንድም ሪሲት ሊገኝ አይችልም። በእኔ ስም አካውንቴን ሰጥቼ አላውቅም። ታካሚው ይመጣል፣ የራሱን አካውንት ይዞ ይመጣል። በአካውንቱ ተሰብስቦ ይዞ ይሄዳል። የእኔ ቤት ደግሞ በጊፍት ያን ያህል የሚታወቅ አይደለም። 3-4 እርዳታ ነው። የጊፍቱን አውጥቼ ደግሞ ግሩፕ ላይ አለ፣ ግሩፕ ላይ አስገብቼ አውቃለሁ። ከዛ ውጭ ፐርሰናል አካውንቴን ሰጥቼ አላውቅም። በእኔ አካውንት የገባ አንድም ብር የለም፣ ሰጥቼ አላውቅም። በሕክምና ደረጃ ብዙ ኩላሊት፣ የደም ካንሰር እንዲሁም ብዙ ታካሚዎች ገብተዋል እኔ ጋር። አካውንት የራሳቸውን ይዘው በራሳቸው አካውንት ቤቴን ከፍታለሁ፣ ተሰብስቦ እንትን እላለሁ። የራሴን አካውንት ሰጥቼ አላውቅም።
በባለቤት ስራ አማካኝነት መስጠት አልችልም። ስለዛ ሰጥቼ አላውቅም። በዚህ አጋጣሚ ወንድምና እህቶች በእሷ አካውንት ገንዘብ አስገብተናል የምትሉ ተወሰደብን የምትሉ ካላችሁ ንገሩን። ቤቱ ብዙ ሰው ስላለው ሳይሆን በሀቅ ናርዶስ ሪሲት ብር በአካውንቴ አበበ ወይ ደግሞ በእኔ አካውንት ስም እዚህ ጋር ያለው 13,000 ሰው በእኔ ስም እኔ አካውንት ገባ ካለ አንድም ታካሚ ቢሆን ይምጣ። በግሩፕ ሰምታችኋል። አንድም ታካሚ ቢሆን ይምጣ። እኔ ቤት ይገባሉ፣ በአካውንታቸው ሰብስበው ይወጣል። ኦኬ። ሀቢባ እየተጠራች ነው። ሀቢባ እህታችን ነይና በተለይ ከእሷ ጋር በተያያዘ ሰክሰስ የሚባለው ነው ሰክሰስ ፕላስ ወረበ እሱ ትልቅ ጥያቄ የኔም ጥያቄ ስላለ ነው። የብዙዎቻችን ጥያቄ አለ። በሱ ጉዳይ ላይ አብረን የምንጠይቀው ጥያቄ ስላለ ሀቢባ ፕሊስ ነይና ስለዛ ጉዳይ ኤክስፕሌን ብታደርጊ መልካም ነው። የኔ ደግሞ ልናገርና ያው ተሙ የጠየቃቸው ጥያቄዎች መጀመሪያ ላይ ስለነበርኩኝ ልመልስ። ተስፍሽም ላርዲም እንደመለስ አንድ ጊዜ እንትን ቻርጀሩ ፐርሰንት ስላለው አትሊስት ሌላኛውን ስልክ ተጠቅሜ ልክላለው ሪኩዌስት ቴዲ ታስገባኛለሽ። ኦልሬዲ ቻርጀር ሰክቼ ስለሆነ ነው እዚህ ጥግ ላይ ቆሜ ያለሁት። ከተቋረጠባችሁ ብዬ ነው። ቀጥይ መማር ያንተ ቻርጀር ሲል የኔም ቻርጀር ሎሎ ይላል። ለማንኛውም የመጀመሪያው ጥያቄ በዚህ እርዳታ ላይ አብራችሁ ለምን አትሰሩም የሚለው ነው አይደለ? እኔ እዚህ ገስት ላይ ያሉት ቴዲ አዋሳን ጨምሮ አብረን ብዙ ጊዜ ያው በፖለቲካ ስለምታውቁት ብዬ ነው። ተሙም፣ ዮኒም፣ ናርዲም፣ ተስፍሽም፣ ፍቄም፣ ፊት አውራሪም ሌሎቹም በእርዳታ ላይ የተሰማቸው የሚጠራ ሰዎች በሙሉ እንዲሁም ተመልካቾች ማለት ነው አብራችሁኝ ሰርታችኋል፣ አብራችሁኝ አግዛችኋል። የሁላችንም ውጤት ነው። እኛ አስተባብረን እናንተ ሰጥታችሁ የተረዳ እርዳታ ነው። እንግዲህ ለሰዎች የሰዎችን ህይወት የቀጠልንበት የሰዎችን ህይወት ያኖርንበት ብዙ ነገሮችን የተሰራበት ማለት ነው። ስለዚህ እሱ ጥያቄ በዚህ መልሳለሁ። ሁላችንም ጋር ሰላማዊ ግንኙነት በእርዳታ ጉዳይ፣ በገንዘብ ጉዳይ ከማንም ጋር ጭቅጭቅ ንትርክ የለኝም። በእርዳታ ጉዳይ ሁሌ ተስማምተን ተከባብረን ተመሰጋግነን ነው በእርዳታ የምንለያየው። ስለዚህ ይሄ ጥያቄ እኔን አይመለከትም። ሁለተኛው ደግሞ በብሔር የሚለው ማለት ነው። በብሔር እንግዲህ እኔም ፕሮፋይሌ ራሱ ይመሰክራል። ፕሮፋይሌ ይመሰክራል። ኢትዮጵያዊነት ብዙ ዋጋ ያስከፈለኝ ሰው በሰውነቱ እንጂ በሌላ ነገሩ የማይመዘንበት በጎጡ ወይም በሰፈሩ ወይም በአካባቢው ሳይመዘን በኢትዮጵያዊነቱ ኢትዮጵያዊ ብቻ አይደለም ሰው ስለሆነ አክብሬ ሰዎችን ማግዝ ሰው ነኝ። ሌሎችም እንደዛ ናቸው ብዬ ነው የማምነው። ስለዚህ ይሄም አይመለከተኝም። ስድብ ሲመጣ የሆነ እርዳታ ሲመጣ በአካባቢ ትወሰናላችሁ የሚለው ነገር ተመልካቹ ራሱ የሚመልሰው ነገር ነው። እንደዚህ አይነት ነገር ውስጥ የለሁበትም። ምን ያህል ተረዳ ለሚለው ጥያቄ ደግሞ ዮኒ የጠየቀው ጥያቄ እኔ ያገዝኳቸው ሰዎች በእኔ ሚዲያ በቁጥር ብጠይቀኝ እንኳን አላውቅም። ለምን ኤቭሪዴይ ነው የሚመጣው እርዳታ። ጌም እንኳን ልጫወት ገብቼ ሀሳቡ ተቀይሮ በዓል ዛሬ ዘንጬ አምሬ ወጥቼ ልጨፍር ወጥቼ ወደ እርዳታ የገባባቸው ቀናቶች ብዙ ናቸው። ወደ እርዳታ አንድ ሰው ይገባል፣ ገስት ላይ ይገባል፣ እባክሽ ይህን ሰው እርጁ፣ ይቀየራል። ስለዚህ ሁሉንም በቁጥር አላውቅም። አንድ ታማሚ ሲመጣ በአካውንታቸው አካውንት ተሰጥቶ ይሰበሰባል። እኔን የሚመለከተኝ ምናልባትም ጊፍት ነው። በጊፍት ጉዳይ ላይ ደግሞ ይህን ግልጽ አድርጌ መናገር እፈልጋለሁ። ጊፍት በእኔ አካውንት ተሰብስቦ ያውቃል። እንዲሁም ደግሞ ለምሳሌ አንድ የታመመ ሰው ቢመጣ በእንትን አካውንት ይሰብሰብ ይባልና እንደ ገስ ተቀምጦ ከዛ ሰው ላይ ይሰጣል ጊፍት። ከዛ የተወሰነውን ፐርሰንት ቲክቶክ ይቆርጠዋል። ያም ፐርሰንት
እያንዳንዱ ተረጅ ውስጥ የኔ ተቆርጦ የገባ እኔ አካውንት ላይ በሙሉ ደርሷቸዋል። አልደረሰኝም ብሎ የሚያምን ወይም አልደረሰኝም ብሎ በመረጃ የሚመጣ ሰው ካለ ይጠይቀኝ እኔን። አሁንም አለሁኝ እዚሁ ቁጭ ብዬ ነው የምከታተለው። በጊፍት ተቆርጦ ጊፍት ተሰጦ መማር አልሰጠችኝም ካለ እኔ አለሁ እጠይቃለሁ። ማስረጃዎች አሉኝ። ብዙ እርዳታዎችን ሰርቻለሁ። በተለይ አንዳንዴ ስማችን ሲጠራ ራሱ ግራ ያጋባ ነበረ። ቴዲን ጠይቄዋለሁ። ለምንድነው ስሜን የጠራኸው ብዬ ጠይቄዋለሁ። እንደ ማንኛውም ሰው መጀመሪያ ናፍቄው ነው ሁሉ ብያለሁ። እውነት ለመናገር ካለን ነገር ካለን ቅርርብ ቴዲ የጠራኝ ናፍቄው መሆን አለበት ብያለሁ። የምርም ማለት ነው። ሚዲያ ላይ ሁሉ የተናገርኩት ስለሆነ እንትን አለ። ስለዚህ እኔ ስሜሽ የተጠራው እርዳታ ሲባል እንግዲህ ማን ሊጠራ ይችላል ነው ያለኝ። እውነት ነው። ማን ሊጠራ ይችላል? ሁላችንም የምናውቃቸው አእምሯችን ላይ ያሉ ሰዎች አሉ። እርዳታ ሲባል ማስተር አብነት፣ ሚኪ ፍታውራሪ፣ መማር፣ ናርዲ፣ ሁላችሁም፣ ፊቄ፣ ተስፍሽ፣ ቴሲ፣ ሀቢባ፣ ሳሪ፣ በቃ ነሂዊ ብዙ ናቸው። እያንዳንዱ ቤት ግን እርግጠኛ ነኝ ሁላችሁም ተሙም ሰው ረድተሃል። ዮኒም በጣም ብዙ ጊዜ ሰው ረድተሃል። ይህን ተግባር ሰርታችሁታል። ግን ያው ብዙ ጊዜ እኛ ሰብሰብ ብለን ስለምንረዳ በብዛትም ድርጊቱን ምንድን ነው የሚባለው ድርጊቱን ስለምናደርገው ምናልባት ከፊት ለፊት ስማችን ተጠርቷል። እኔ ቅሬታ የለኝም። ግልጽ ሆኖልኛል። ቴዲ በምን መንገድ እንደጠራኝ ስሜን ግልጽ አድርጎልኝ። የተቆረጠ ግን ሌባ ሌባ እየተባለ ሲወጣ እንደ ሰው ነን፣ ይከፋናል፣ ከፍቶኛል በሰዓቱ ማለት ነው። ግን እሱ ግልጽ ስላደረገልኝ ደስ ብሎኛል። ዛሬም በመምጣቴ እጅግ በጣም ደስ ብሎኛል። በእርዳታ ማገኛችሁ ወንድም እህቶች ናችሁ። ነገም ከነገ ወዲያም ለመጠየቅ ዝግጁ ነኝ። ምንም የምለው ነገር የለም ከዚህ በኋላ። ሌላው ከፍራውል ጋር በተያያዘ ጉዳይ ፍራውልን አውርቸው ነበረ። ፍራውል እኔ አንቺን ስም አልጠራሁም ብሎኛል። ከአንቺ ጋር በእርዳታ የተገናኘንባቸው ጊዜያቶች አሉ። አዎ ዘማሪ ኃይሉ፣ ዲያቆን ኃይሉ እሱን እኔ ቤት ረድቶታል። ፍራውል ኃይሉ ዲያቆን ኃይሉ ካለ መጥቶ ይመሰክራል። ሌላው ደግሞ አይ ቲንክ 2023 ይመስለኛል ከ2 ዓመት 3 ዓመት በፊት ለደብረ ብርሃን እያሰባሰብን ባለን ሰዓት ፍራውል መጥቶ አግዟል። $1000 ከዛ ሲቀጥል ደግሞ $200 አርጎ አግዞናል። ይሄንም ያያዘ ልደታ አማካኝነት ፍራውል ብቻ አይደለም እዚህ ጋር ስላለ ዮኒም 50,000 ብር ሰጥቶን ነበረ ለደብረ ብርሃን። እሱን አድርሰን ቪዲዮዎች አሉን የደብረ ብርሃን የተረዳበት። ስለዚህ በሌላ ነገር የምጠየቀው ነገር ካለ ይሄው አለሁኝ ብያለሁ። አመሰግናለሁ። እሺ በስሙ ጉዳይ ያው መማር ያለችውን ሰምታችኋል። እርዳታ ከተባለ ለምሳሌ እዚህ ሶሻል ሚዲያ ላይ ፖለቲካ የሚያወያዩ ሰዎች ገንዘብ ዘርፈዋል ከተባለ ቁጥር 1 የምትጠሩት እኔ ነው። ፖለቲከኞች ኑ ትላላችሁ። ቴዲ ያሉት የምታውቋቸውን ፖለቲከኞች በሙሉ ትጠሩና ትጠይቃላችሁ። በእርዳታ ጉዳይም እርዳታ የሚሰበስቡ ሰዎች እራሳቸው እየተረዱበት ነው የሚል ወሬ ሲመጣ ባንጠራችሁ ይገርማል። መገረም የነበረባቸው ስማችሁን ባንጠራ ነው። ለምሳሌ ፍቄ ኖርዌይን መጠራቴን አላስታውስም፣ ግን መጥቷል። ምክንያቱም እርዳታው ስላለ ሶሻል ሚዲያ ላይ በእርዳታ ስራ ላይ ያላችሁ ወይም ደግሞ እርዳታ የምትሰሩ ሰዎች በሙሉ ይመለከታችኋል። አንዳንዱ እንደውም ሳይጠራ ስለምሰራ ይሄን ምስል ይመለከት ብሎ ይመጣልና ምናልባት በተሳሳተ መንገድ የተረጎማችሁ ሰዎች ካላችሁ ይሄን ማስተካከያ ብትወስዱ። ሰዎች ቆርጠው ሲፖስቱ ግማሹ ሌባ ይላል፣ ግማሹ ጻድቅ ይላል ምናምን፣ እሱ አይደለም ዋናው። እኔ ግን ሳስተላልፍ ከሰዎች ስማችሁን ወስጄ ኮመንት ላይ ያነበብኩኝ ስም ዝርዝራቸውን ስጡኝ ብዬ ነው ያነበብኩት። በዚህ ያውድ ነው። ስለዚህ ደስ ብሏችሁ ነው መምጣት ያለባችሁ። ደስ ብሏችሁ እንደመጣችሁ ተስፋ አደርጋለሁ። አንዳንድ ሰው ገስት ላይ እናስገባና ከተሙና ከዩኒ ጥያቄ ካለፈ በኋላ የምትሉት ነገር ከሌለ
ሰዎች በጽሁፍም በቪዲዮም የላኩት ደግሞ አለ። አስቀድሜ በቴሌግራም በነገርኳቸው መሰረት ትላንትም ቲክቶክ ላይ ያለው በነገርኳቸው መሰረት ጥያቄውን በደንብ በጥሞና ካደመጣችሁ በኋላ የምትገቡ ሰዎች ደግሞ ሁለት እድል አላችሁ። የመጀመሪያው እድል ለሚመለከተው ሰው ለምሳሌ የምትጠይቁት ተሲን ከሆነ ተሲ ሄይ በዚህ ጊዜ ይሄንን አድርገሃል፣ ይሄ ነገር ግልጽ ብታደርገው ብላችሁ ይድረስ ለተሲ ብትሉ፣ ጀነራላይዝ ደግሞ አድርጋችሁ ከሆነ ጀነራላይዝ አድርጋችሁ ጥያቄዎችን ብታቀርቡ፣ እርዳታ ላይ የምትሰማሩ ሰዎች ምናምን ብላችሁ ጥያቄ ምልክት አድርጋችሁ ብታቀርቡ። በተረፈ ከዚህ ውጭ ግን ምንም ነገር ለመናገር ባትገቡ፣ ሰው ትንሽ በዛ ብላችሁ በዚህ አጋጣሚ ልስበክ ብላችሁ እንዳትመጡ ፕሊዝ። የስብከት አገልግሎት አይደለም የሚያዝ ነው። ልምከር ምናምን ብላችሁ እንዳትመጡ። የምክር አገልግሎት አይደለም። በሰከነ መንገድ በጨዋ መንገድ ጥያቄ እንጠያይቃለን፣ የሚመልሱን እንሰማለን። ከዛ እናንተን ፍርድ ሰጣላችሁ። በዛው ነው የምናወራው። ያላወራችሁ ካላችሁ አጠቃላይ በአጠራሩ ዙሪያ ላይ እንዲሁም ተሙ ያነሳውንም ጥያቄ መሄድ እፈልጋለሁ የምትሉት ነገር ካለ ለእናንተ እድሉ ልስጣችሁና ሰዎችን ወደ ማስገባት ወደ እኛም ጥያቄ ገና ወደ ጥያቄውም ስላልገባን ወደዚያ እንመጣለን። ተሙ ምትሏል? አንዴ ቆይ፣ እኔ ቴዲ ምለው ነገር አለ። ሁላችሁም ሰላም ብያለሁ። ግን ይሄ የህዝብ ጥያቄ ነው። የህዝብ ጥያቄ ደግሞ እንድንጠየቅ የጠየቀው ሰውየው እዚህ መገኘት አለበት። እኛ ሌቦች ናቸው ሰጥቻለሁ ብሩን ያለው ሰውየው እዚህ መገኘት አለበት። ይሄ ባይዘ የግለሰብ የዮኒ ወይ የተሙ ወይ የቴዲ ጥያቄ ሳይሆን የህዝብ ነው። የህዝብ ጥያቄ እስከሆነ ድረስ ሰውየው እዚህ ጋር ፍራውል ትቻ ተገኝቶ ከሱ ጋር መነጋገር ነው ያለብን። ፌስ ቱ ፌስ እዚህ ጋር እሱ ነው አይደል እርዳታ እኔ ተበልቻለሁ ያለው። እርዳታ ተበልቻለሁ ብሏል አይደል? ተበልቻለሁ ያለው ሰውየው እዚህ መገኘት አለበት። ከሱ ጋር ብናወራ ደስ ይለኛል እኔ በበኩሌ። ይሄ ቫሊድ ፖይንት ነው። ቀደምም ሲናገር ነበረ። ይሄ ትክክለኛ ነገር ነው። የሁሉም እንትን ነው። ፍራውል ካለ አሁን በድጋሚ መላክ አለብህ። ምክንያቱም ከዚህ ቀደም የሰራቸው ቪዲዮዎችም አሉ። ከዛ እኔ ጋር መጥቶ እንደገና የተናገራቸው ነገሮች አሉ። አንዳንዶቹ ግልፀኝነት የሚጠይቁ ናቸው። ለምሳሌ በደፈናው እርዳታ የሚሰበስቡ በሙሉ እየተረዱበት ነው ካለ እርዳታ የሚሰበስቡ በሙሉ ይመለከታቸዋል። እዚህ ውስጥ ያሉ በሙሉ እኔን ነው፣ ፍቄን ነው፣ ናርዶስን ነው፣ መማርን ነው፣ ሚኪን ነው የሚለው ነገር ላይ ይገባ ይችላል። ስለዚህ ይሄ ግልፀኝነት ስለሚያስፈልገው ያንተ መገኘት እኔ የምደግፈው ነገር ነው። ካለ ሪኩዌስት ልከ ብትመጣ ለማለት ያህል ነው። ተስ ያነሳው ትክክለኛ ነገር ነው ለማለት ነው። መናገር ይፈቀድልኛል? እሺ ፍቂ። እሺ በመጀመሪያ ቴንኪዩ ስለጠራችሁን አመሰግናለሁ። ቀጥሎ ግን ተሙ የጠየቃቸው ጥያቄዎች በሙሉ ትክክለኛ ጥያቄ ናቸው። የሚመለከተኝ እዛ ውስጥ ካለ መልሳለሁ። ሁሉም ስላለን የተሙ ትክክለኛም ጥያቄ ነው። ሁሉም ጥያቄዎች በጋራ ባሉት ሁሉም ላይ ግን የሚመለከተኝ ነው ብዬ ስለማላስብ ባልመልሰው ወይም አለህበት ይህ ፖይንት ካለኝ ችግር የለም እናገራለሁ። ዮኒ ያነሳው ፖይንት ግን ቀጥታ እኔንም የሚመለከት ስለሆነ ከዚህ በፊትም አንስቶት ቪዲዮ ሰርቶበት ስለነበረ መመለስ ስላለብኝ ነው። 60 ሚሊዮን 40 ሚሊዮን የሚባለው ታሪክ እና አጋጣሚ ሆነ ደግሞ ነገሩም ተመሳሳይ ሆነብኝ። የዛን ጊዜም እንደዚሁ በሰዎች ዝውውር ላይ የተነሳ ጥያቄ ተነስቶ ያንን ለመሸፈን የተሄደበት መንገድ ሆኖ በአሁኑም እንደዛ ተሰማኝና መመለስ ፈለግኩኝ። ዮኒ ምናልባት ያኔ ከውጭ ሆኖ ለ2 ወይ ለ3 ደቂቃ ሰምቶኝ ይሆናል ያነሳሁበት ሶሻል ሚዲያ ለበጎ ነገር ሲጠቀሙ እኔ አንደኛው ካየሁበት መልካም ነገር በጋራ በተሰሩ ስራዎች ላይ ከሁሉም ጋር በጋራ ሰርተናል። የሰሩ በብዛት ከዛ በላይ የሰሩ ሰዎች አሉና ካልኩሌት አድርጌ ዝም ራፍሊ ወደ 42 ሚሊዮን እንኳን ተሰርቷል። ይሄንን ቀጥታ ፍቄ ሰብስቤ ወይም በራሴ በአብዛኛው የተሰሩ የጋራ አካውንት ጆይን ተከፍተዋል በብዙ ነገር። እንዲሁም ደግሞ አካውንት የሚሰጥባቸው ምክንያቶች ባሉ ነገሮች ላይ አሉ። ለምሳሌ ትናንሽ የሆኑ ነገሮች ትላልቅ ሆነው ግን የጋራ አካውንት ነው በአብዛኛው ተሰርቶ ተጠያቂነትን ባላቸው ጉዳዮች የራማ ጉዳይ በመጣበት ጊዜ እንኳን በአግባቡ የመለስንበት የተሰራው በዝርዝር ስለነበረ ነው። የገንዘብ ጥያቄ አይደለም፣ የሰዎች ችግር ነው የተባለበት። ያንን ፐርሰናሊ ዮኒ በዛ ሰዓት ላይ ምን አስቦ እንደሆነ ባላቅም ቀጥታ የፍቄ ኖሮ ሌባ ብሎ በቀጥታ ነው ቪዲዮ የሰራው። ምናልባት ያን ጊዜ የነበረበት ሁኔታ ሊሆን ይችላል። ያንን አንድ ቀን ቴዲ ይፈልጋለሁ እኔና ዮኒ ቁጭ አድርገ በዛ ጉዳይ ላይ እንድናወራ ፈልጋለሁ። ይሄ ጀነራል የሆነ አሁን የተጠየቀውን ጥያቄ ግን ወደዛ መውሰድ ስለማልፈልግ ምክንያት ስላለኝ ማለት ነው። ከዛ ውጭ ግን ዛሬ የሚነሱ ማናቸውም ጥያቄዎች ቢቻል ለበጎ ይሆናሉ ብዬ አስባለሁ። ቢቻል
አላስፈላጊ የሆንን ሰዎች በዚህ ነገር ላይ እኔ እንደ ስራም አልቆጥረውም፣ ስራም አይደለም። ሰዎችን ማገዝ ወይም ደግሞ በተቻለ አቅም ማስተባበርና ሰዎች ጋር መድረስ ተፈጥሯዊ ግዴታ ነው። አቅም ካለን ማንም ሰው ያለውን አቅም ማስተባበርና ማድረግ ከቻለ ኢትዮጵያ ላይ በዚህ ሰዓት ላይ የሰው ልጅ የሚያስፈልገውን ማድረግ ይቻላል ብዬ ስለማምን ይህንን በተመለከተ ነው። የሆነ ያነሳው ግን ፐርሰናል ይህንን ሰብስበናል፣ ይህን አድርገናል፣ ይህን ብለናል የሚለው ነገር እኔ ራፍሊ እንኳን መናገር በሚቻልበት ሁኔታ መናገር እችላለሁ። ቴስ የተሳተፈበት ናርዲ መማር ያሉበት ህፃን ልጅ ጉበቱን ንቅለ ተከላ የተደረገበት ባለ እናትየው ጉበት የሰጠችበት ከ8 ሚሊዮን ብር በላይ ሲሰበሰብ 10 ቀን ውስጥ አይደለም። ሮሃማና ኤልሮይ ታክመው የዳኑበት ወደ 9 ሚሊዮን ብር ሲሰበሰብ ልጆቹ ራሳቸው ስላሉ በአካውንታቸው የተሰበሰበ ጆይን አካውንት ተደርጎ የገባ ገንዘብ ነው። እንደ ቀላል አንመልከተው። ሶሻል ሚዲያ ላይ የሰዎች ልጆች እየዳኑበት ያለው ሰዎች እጃቸው የሚሰጥበት ብዙ ነገር ስላለ ነው። እንደ ስብከትም እንዳትወስዱት ስላልከው ቴዲ ወደዛ አልሄድም፣ ግን በጎ ነገሮች ይደረጋሉ። የሆኑ ሰዎችን ሰብስቦ ሲያስተባበር ሲረዳ ዝም ብሎም አይደለም የተሰማው ወይ የራሱ ነገር ሲተሙም በዛ ውስጥ ገብቶ እጁን ሰጥቶ የሆነ ነገር ሲያደርግ ያ ስለሆነ ነው። ማንም ሰው እኔም በሆን ደግሞ ሶሻል ሚዲያ ላይ መጥቼ የገባኝ ነገር ካለ ያንን ነገር ለሰዎች ነግሬ፣ ማንም ሰው ግን እኔ የሰጠሁት 1,000 ብር እኔ የሰጠሁት 2,000 ብር በጊዜውና በሰዓቱ ያልኩት ቦታ አልደረሰም ካለ መብቱ ነው የመጠየቅ። የሰጠኝም ብር የመጠየቅ ማንም ሰው መብት አለው። በዛው ልክ ግን ሁሉም እንዲያመሰግነኝ ወይም ደግሞ ሁሉም እንዲረግመኝ አይደለም። ያደረኩት መልካም ነገር ካለ መመስገን እንደ ሰው ፈልጋለሁ። ያጠፋሁትም ካለ መጠየቅ አለብኝ። ያንን ግን የሚጠይቀኝ የሰጠኝ ሰው ካለ ይሄንን ብር በዚህ ጊዜ ሰጥቼው አላደረገም በወቅቱና በጊዜው ነው። እኔ ዛሬ 5 ዓመት የሰጠ ሰውዬ ደረሰኝ ይዞ መጥቶ የዛሬ 5 ዓመት የሰጠሁት በቂም በቀል ቢመጣ አልሰማውም፣ አላዳምጠው። ሁሉም ጊዜና ወቅት ስላለው አሁንም ቢሆን ማንም ሰው ይህንን በዚህ ጊዜ ሰጥቼ ይህንን አላደረክም የሚል ሰው ካለ ያ ነው። ፊራን በተመለከተ ግን በጣም የምወደው ወንድሜ ነው፣ ደግ ነው፣ ሰጪ ነው። ብዙ ጊዜ መርቄው አመስግኘው ቤቱም ላይ ገብቼ ወጥቻለሁ። አንድም ቀን ግን ፊራ 1 ብር በእኔ በኩል ለከሌ ወይም ደግሞ ይህንን አድርግ ብሎኝ 1 ብር ሰጥቶኝ አያውቅም። እዚህ ውስጥ የሚመለከተኝ ጉዳይ እንደሌለ ለመናገር ነው። ግን ደግ ልብ ያለው ሲሰጥ ያየሁትኝ በዚህ ሶሻል ሚዲያ ላይ ሲቆረስ ያየሁትኝ ደግ ወንድሜ ነው። ምናልባት የሆነ የዛን ጊዜ በነበረው ስሜት ወይ በነበረው ሁኔታ ያንን የተረዳበት መንገድ ካለ አሁንም ጊዜ ያለው መጠየቅ ይችላል። ፍቄ በዚህ ጉዳይ ላይ ጥያቄ ያለኝ ካለኝ መብቱ ነው፣ መጠየቅ ይችላል። መረጃና ማስረጃ ባለው ነገር ላይ ራፍሊ ግን በተናገርኩት ወይም ይሄ ነገር በተባለው ነገር ላይ ካለ ዮናስ ብዙ ነገሮች ተናግሯል። ብዙ በተናገረው ነገር ላይ እኔ መጠየቅ እችላለሁ። ያ አይደለም ጉዳዩ። ማስረጃና መረጃ ባለው ሶሻል ሚዲያ ላይ ስንመጣ ረጅም ሰዓት የምንቆይ ሰዎች አለን። ልናወራ የምንችላቸው ብዙ ነገሮች ይኖራሉ። እንዲህ ነው ግን በቂም በቀል ባልሆነ ትክክለኛ በሆነ አሁን የሚጠየቀው ጥያቄ በሳምንት 1 ጊዜ ሁላችንም ብንጠየቅ ደስ ይለኛል። በዚህ ሳምንት ምን ሰርተናል ተብሎ መወቀስ ካለብን መመስገንም ካለብን። ኢትዮጵያ ውስጥ ግን ላለ ሰው እያንዳንዱ ሰው ያስፈልጋል። ዛሬ ቤታቸው ላይ የሚስቁ ሰዎች የምናይበት ሁኔታ እንዳለ ሁሉ የሚያለቅሱ ብዙዎች አሉ። በዘመድም መሆን የለበትም፣ በጓደኛም መሆን የለበትም፣ ሰንበዲን ለማጥፋትም ለማልማትም መሆን የለበትም። ማንም በብሔር በሃይማኖት በፖለቲካ ተብሎ ሳይሆን ሰው ስለሚገባው ችግር ላይ ያሉ ሰዎች ተመዝግበው በወረፋ ደረጃ ተቀምጠው ሁላችን 1 ቀን በየቤቱ ተቀምጠን ቢደረግና ብንደርስላቸው ደስ ይለኛል። ያሉትን ማጥፋት ሳይሆን ቢኖርና ብንጨምር የምንጠቀምባቸው ነገሮች ቢሰፉ። ግን ግለሰቦችን ማበልጸጊያ ከሆነ ይቅርታ አድርግልኝ፣ ማንም ሰው እንዲበለጽግ አልፈልግም። እኔም መጠየቅ ካለብኝ በአግባቡ በዚህ ጉዳይ ይህን አላረክም፣ በዚህ ጉዳይ ይሄ ጥያቄ አለኝ ተብዬ ከተጠየቅኩ መልሳለሁ። ጀነራል በሆነ ነገር ግን ይቅርታ አድርግልኝና ቴዲዬ ቦታውንም ባልይዝ ደስ ይለኛል። ካለ ግን የሆነ መጠየቅ ትችላለህ። ፐርሰናሊ ስለምታደርገው መጠየቅ መብት ነው። እሺ፣ ቅድም በቴሌግራም +1 647 819 4117 በአማርኛ +1 ሲደመር አንዳርጋችሁ 647 819 4117 ቴሌግራም ላይ ብዙዎቻችሁ ጥያቄዎቻችሁን በግልጽ ጽፋችኋል። በዚህ በዋትሳፕም የላካችኋላችሁ። ተስፋዬ ዛረርጌው አሁን ወደ ጥያቄዎች እንሂድና ሌሎቻችሁ የምትሉት ከሌለ ሚኪ የምትለው አለ። የተስፋዬ ዛረርጌው ሁለተኛው አካውንት ምንድን ነው? ለሱ የመጡ ጥያቄዎች አሉ። ወደ ጥያቄዎች እንሄዳለን። እሺ፣ እኔ ከምስጋና ነው የምጀምረው። ቴዲዬ በጣም አሪፍ ቆንጆ ሀሳብ ነው። በጣም ምርጥ
ምክንያቱም ይሄ ጥፋት የሰራው መጥፎ የሰራው የሚወቀስበት፣ ጥሩ የሰራው ደግሞ በህዝብ ዘንድም አዋርድ የሚሰጥበት ነው እና በጣም ጥሩ እየሰራን ነው ብለን እንትን ስንል በማይረቡ ሰዎች እየተሰደብንና እየተንቋሸሽን ይኖር ነው እና ህዝቡን ራሱን እየረዳ ነው። ከአልጋ አስነስተ ነው መልሶ ራሱ ተሳዳቢ የሚሆንበት ሁኔታዎች አልፈዋል። ከዚህ በኋላ የሚሆነው ነገር ግን እዚህ ጋር አዋርድ ለተሰጠው ምስጋና ለተቸረው ሰው ቢያንስ ህዝቡ ራሱ ቋሚ ጠበቃ መቆም አለበት። ጥሩም ለሰራ መጥፎም ለሰራ አብረ ከሰዳቢ ጋር ቆመ እንደዚህ እርዳታ የሚሰሩትን ማሸማቀቁንም ያጠፋል የሚል አስተሳሰብ አለኝ። ይሄ በጣም አሪፍ ውይይት ነው እና እዚህ ውይይት ላይ በመገኘቴ በጣም ደስተኛ ነኝ እና ለምትጠይቁኝ ጥያቄም ተገቢውን ምላሽ ለመመለስም ዝግጁ ነኝ እና በዛ ነው የመጣሁት። ስለጋበዛችሁኝ አመሰግናለሁ። እከታተላለሁ ማለት ነው። ዝምታዬን ለመስበር ያክል ነው ሁሉም አውርቶ። ቴንኪዩ። ሌሎች ወንድሞቼ የሚጨምሩት ካለ ይጨምራሉ። እኔ ልመልስ። ጥያቄ አልመለስኩም። ተሙ እና የዮኒን አልሰማሁም። የተሙን ልመልስ። ተሙ የጠየቀው ጥያቄ አንደኛው ምንድን፣ አንደኛውን አልሰማሁትም፣ ግን ብዙ ጊዜ እርዳታ የሚሰሩ ሰዎች እርስ በርስ አትዋደዱም፣ አትግባቡም ብለሃል። 50% ትክክል ነህ በዚህ ተሙ። ባይዜ በጣም ብዙ ከብዙዎቹ ጋር አይ ቲንክ በቲክቶክ በወንድ አይ ቲንክ የመጀመሪያ ነው የመሰለኝ እርዳታ ተሙና የሆነ ያግዛችሁኛል ኢንስታግራም ላይ ወስዳችሁ ሰው። እውነት ነው ተሙ የምትለው ነገር ብዙ እኔ አንድ ላይ ሆነን እርዳታ ለመስራት ፈልጌ ያውቃለሁ። በጣም ብዙ በግሩፕ እዚህ ጋር ካላችሁም ሆነ ኢትዮጵያ ውስጥ ካሉት ካልመጡት ከካሊድ ጋርም ሆነ ከመቅዶኒያም ጋር ከሁሉም ጋር ሰርቻለሁ። እርዳታ ያልሰራሁት የለም። ግን ብዙ ጊዜ ትልቅ ዓላማ ይዤ ግሩፕ ከፍቼ ሞክሬያለሁ። እውነት ነው እርዳታ የሚሰሩት ኢጎ አለ። ይሄ አልዋሻችሁም። እኔ ግልጽ ከማውራት ወደኋላ አይደለም። ሌላ ብሔር ውስጥ ይደበቃሉ። ኦፍኮርስ ሲደበቁ አይተናል። ብሔር ውስጥ በጣም ይደበቃሉ። ሃይማኖት ውስጥ ብሔር ውስጥ ይደበቃሉ። ወደ እኔ ከመጣችሁ እኔ ሃይማኖትም ብሔርም የለኝም። ያው ኢትዮጵያዊ ነኝ 5 ዓመትም ሳይሆን ከዚህ በፊትም ኢትዮጵያዊ ነኝ። ሌላ የዮኒን ጥያቄ አልሰማውም። እርዳታ ከባድ ነው። በዚህ እርዳታ ስንት ሰው አድነናል። መማር፣ እኔ፣ ናርዲ፣ ፍቄ፣ ተስፍሽ አድርጌው፣ ሚኪ፣ ማስተር አብነት፣ ብዙ ሰው ማለት በጣም እኔ እንጃ በቁጥር ማንገልጻቸው ሰዎች ከፈጣሪ በታች እኔ፣ መማር፣ ናርዲ፣ በተለይ ተስፋ ያደርጌው፣ ፍቄ ውጭ ነው ያለ ነው። አውሮፓ፣ አሜሪካ፣ ካናዳ ሰው በሰዓት የሚከፈልበት ሀገር ላይ ቁጭ ብለን 4-5 ሰዓት ወር ሙሉ ሁላ ቁጭ ብለን ሰው ያሳከምናቸው ሰዎች አሉ። አይኖ በጣም እርዳታ ከባድ ነው። እርዳታ ውስጥ የሚነግዱ በጣም ኢትዮጵያ ውስጥ እንዳሉ እናውቃለን። ተናግሬያለሁ። ሴፉ ላይም ቀርቤ ተናግሬያለሁ። የሉም ማለት አይደለም። በእርዳታ በጣም ትልቅ ቦታ የደረሱ አሉ። አንዋሽም፣ እናውቃለን። ግን እነሱን አንጥተን ሌባ ስንል ህዝብ ደግሞ መልሶ እራሳችን ይሰድባል። ከዛ ሲቀጥል እኔ ላይ ማንኛውም ሰው በእርዳታ ስም ባንክ የለኝም። ባይዘ ኢትዮጵያ ንግድ ባንክ የለኝም። ብርሃን ባንክ ነው ያለው። ቴሲ ተስፋውን ደሳለኝ ነው የሚለው። ኢትዮጵያ ንግድ ባንክ የለኝም። በባንኬ ሰብስቤ አላቅም። በጊፍትም ሰብስቤ አላቅም። እኔ ጎፈንድሚ ነው የምወደው። ያው አብረን ከሁላችንም ጋር እዚህ ጋር ካሉት ጋር ስለሰራው በግሩፕም ሰርቼ እያንዳንዱ ከላይ ስትወጡ ርሲቱን ላኩ ብዬ ከሚያስጨንቁ ሰዎች ውስጥ አንዱ ስለሆንኩኝ ሌባ ሚል ካለ በእርዳታ አክሰፕት አደርጋለሁ። አይነው በጣም እርዳታ የትኛውም እርዳታ ሰሪ ኢትዮጵያ ውስጥ ሲመሰገን ስላላየሁት ሌባ ብሎ የሚመጣ ሰው ካለ አክሰፕት አደርጋለሁ። ሌባ የሚለኝ ያለ ሰው አይመስለኝም፣ የግል ጥላቻ ከሌለ በስተቀር። አመሰግናለሁ። እሺ ወደ ጥያቄዎቹ እንሄዳለን። ተስፋዬ ዛህርጌ የመጀመሪያው ጥያቄ የተላከው በጠየኳችሁ መሰረት ከአሜሪካ የተላከ ጥያቄ ነው።
ቴሌግራም ላይ ማስቀምጬላችኋለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ ፐብሊክ ላይ ጥያቄዎቻችሁን መጻፍ ትችላላችሁ። ትገባላችሁም አንድ በአንድ ትገባላችሁ። በተቻለ መጠን ለምክንያት እንዳትመቹ አድርገን ለመተው እንሞክራለን። ገስት ላይ ያላችሁ እኔ ያልገባውም እኔ ብገባ ይህን ጠይቅ ነበር ይህን አልጠየቁትም እንዳትሉ፣ በተቻለ መጠን ግን እናንተ ጥያቄዎቻችሁን ጽፋችሁ ኦርጋናይዝድ ሆናችሁ እንድትመጡ ይሁን። ጥያቄዎቻችሁን መላክ ትችላላችሁ። +1 647 819 4117 ይሄ ነው። ይሄ ዝም ብሎ ቀላል ፕሮግራም እንዳይመስል በሚሊዮን ዶላሮች የሚንሸራሸርበት ጉዳይ ነው። ጠይቅ። እሺ፣ የመጀመሪያ ጥያቄ ለተስፍሽ ላንተ ነው። ሰላም ቴዲ ከዩናይትድ ስቴትስ ነው፣ ከዩኤስኤ ነው። ሰላም ቴዲ፣ ጥያቄ ለተስፋዬ ነው። እርዳታ መሰብሰብና መርዳት ከጀመረ ህይወቱ ምን ያህል በኢኮኖሚ ለውጥ አለው? ጥቅምስ ከሌለው እንዴት ስራውን ስደቱን ትቶ ኢትዮጵያ ውስጥ እየረዳ ይኖራል? ምን እየሰራ ነው እርዳታ የሚሰጠው ለሰዎች? ተስፋዬ ዛረርጌው ለአንተ የተጠየቀ ጥያቄ ነው። እሺ ቴዲ፣ በቅድሚያ አመሰግናለሁ። ተስፋዬ እርዳታ መሰብሰብ ከጀመረ ምን ያህል ህይወቱ ተቀይሯል? ካለውበት ወርጄ እጅግ ኪሳራ ውስጥ ነው ያለሁት። ኢሮፕ ነበር የምኖረው፣ ያው አውስትራሊያ ነበር የምኖረው። ገቢም የተሻለ ምቹ ከሆነ ሀገር ላይ መጥቼ አገሬ ላይ ሰዎችን ለማገዝ ውስጥ ወጪ ብቻ ስለሆነ ሀገር ውስጥ ያለው ነገር ገቢ ስለሌለኝ ኦር ደግሞ አብዛኛው ነገር ወጪ ስለሆነ ከነበርኩበት ሌቭል የምር ወደ ታች ወርጄን ያለሁት። ያንን ደግሞ ሌቭሌን ደረጃዬን ሀገር ውስጥ የሚገኙ ባንኮቼን ቼክ ተደርጎ ማየት ይቻላል፣ ትራንዛክሽኖቼን ማለት ነው። ሁለተኛው ነገር ከኢሮፕ ወደዚህ ለምን ይመጣል? ምን ነው ለመስጠት ሲሆን ብዙ ሰዎች ወደዚህ ጉዳይ ውስጥ ሲመጡ መሰጠት ያስፈልጋል። መጀመሪያ ልብ ያስፈልጋል። ለዛ ደግሞ ባክግራውንድ ያስፈልጋል፣ መሰረት ያስፈልገዋል። ከየት ተነስቶ ነው ተስፋዬ ክንፈ እርዳታ ውስጥ የገባው የሚለውን ነገር የኔን ባክግራውንድ ለማወቅ ከልጅነት ጀምሮ ያለኝን ፕሮሰስ ማወቅ ያስፈልጋል። እና ለዛ መልስ የሚሆነው የተወለድኩበት ያደግኩበት እስካሁን እኔን የሚያውቁኝ ሰዎች በመልካም መንገድ ውስጥ እንደመጣሁ የሚያውቁ ሰዎች ልቤን ይረዳሉ። ልብ ስለሚያስፈልግ ብቻ ነው፣ ከጥቅም ጋር አይደለም። ያው ቢኒያም መቄዶንያም ከአሜሪካ መጥቶ ነው እዛ ጋር ለሚሊዮኖች እየተረፈ ያለው እና መሰጠት ስለሚያስፈልገው ነው፣ ምንም ስላለው አይደለም። ሌላው ጥያቄ ከኢሮፕ ወደዚህ የመጣሁበት በመጀመሪያ ደረጃ የዛሬ ዓመት ከምናምን የመጣሁትም የወንድም ካሌድ ፋውንዴሽን ችግር ላይ ስለነበር ቀድሜ ለሱ ፋውንዴሽን መድረስ ስለነበረብኝ ከፕላኔ ውጭ ቀድሜ መጥቼ ወደ 4 ወር የወንድም ካሌድ ፋውንዴሽንን በጉልበትም በሀሳብም በሞራልም በትልቅ አቅም ሳግዘው ነበር። ከዛም በኋላ ግን አረብ ሀገር ላሉት እህት ወንድሞቼ ምክንያት መሆን ስለምፈልግ ብዙ ችግሮችን እየሰማ አብሬ ስለቆየው ለነሱ የሚሆን ፕሮጀክት ይዤ እየሰራው እገኛለሁ። ጀጎልን ከፍተን ማለት ነው። ከዛ ባሻገር ብዙ ሙያ ያለኝ ሰው ነኝ። ከሀገር ቤት ከመሄዴ በፊት የፊልም ዳይሬክተር ነኝ፣ ፊልም ተዋናይ ነኝ፣ ስክሪፕት ራይተር፣ ዳይሬክተር፣ እያንዳንዱን ነገሮች ብዙ ስራ እሰራለሁ። ሎሚ ኢንተርቴንመንት የሚል የዩቲዩብ ቻናል አለኝ፣ በጣም ፖፑላር የነበረ እንደዚህ። አሁንም ታቦር የሚል ደግሞ የመዝሙር ቻናል አለኝ፣ የኦርቶዶክስ መዝሙር ቻናል፣ በጣም በብዙ ሚሊዮን ሰዎች ቪው ያለው። እንደዚሁም የተለያዩ ኮርሶች እሰጣለሁ። የተለያዩ የዩቲዩብ ቻናል ማኔጅመንት ትሬኒንጎችን እሰጣለሁ። በተለያዩ መንገዶች ውስጥ ለራሴ የሚሆነኝን ቢዝነሶች ራሴ እየሰራው የማስተዳድር ሰው ነኝ። ስለዚህ በአካዳሚም ቢሆን በትምህርቴ 2 ዲግሪዎች አሉኝ፣ 1 ዲፕሎማ ያለኝ ሰው ነኝ። ስለዚህ እነዚህ ነገሮች እየሰራው አሁን አገር ቤት ደግሞ የተለያዩ ፕሮጀክቶችን እንደ ቢዝነስ በራሴ በግሌ እየሰራው ሞር ግን ብዙ ጊዜን ሰጥቼ ያለሁት ጀጎል ለተባለው በጎ አድራጎት ድርጅት ነውና ይህንን ይመስላል የገበያ ሁኔታ። ከሀገር ውጭ ሲሆን ደግሞ እንደሚታወቀው ትራክ ድራይቨር ነኝ። ሌሎች ብዙ ሙያዎች አሉኝ። እዛም ሀገር ቪዲዮ ካሜራ ቀርጽ ነበር፣ ኤዲቲንግ ሰራ ነበር። እነዚህን ይመስላሉ ወንድሜ ቴዲ። አሁን ሙሉ ለሙሉ ኢትዮጵያ ውስጥ ጠቅልለህ ገብተሃል? አልገባሁም። መሰረት ማስያዝ ስላለብኝ ይህንን 1 ዓመት ድርጅቱ በጣም ጉልበት ስለሚፈልግ ብቻዬን እየታገልኩ ስለሆነ ያንን መስመር ለማስያዝ እየጣርኩኝ ነው ያለሁት። በማንኛውም ጊዜ ግን እወጣለሁ። ዜግነቴም እኔ ኢትዮጵያ አይደለም በአጋጣሚ። ኦኬ፣ ለመማር በድምፅ የተላከ ጥያቄ አለ። ለመማርና ለፍራውል ኢቲቻ በድጋሚ ጥሪ እያቀረብን ነው። ከአድማጭ ተመልካች ምንም የምናድበሰብሰው የምንደበቀው ነገር የለም። ህዝብ ነው የሚጠይቀው ብለናል። አንድ ባንድ እየገቡ ይጠይቃሉ።
እናንተ ትመልሳላችሁ። ምላሻቸው ትክክል ነው አይደለም፣ እዚህ ጋር ልናንቃችሁ ልንተናነቅ አይደለም። ህዝብ ይፈርዳል። ከኛ በላይ እያደመጠ ነው፣ በቁም ነገር እያየ ነው። መማር ይህን ጥያቄ መማር ይሰማል? ተቋርጦ ነበር። ይሄ ለአንቺና ለፍራውል ነው። በኦዲዮ የላኩ ያሉ አሉ። ቴሌግራም ላይ ሄዳችሁ ማትገቡ ሰዎች ካላችሁ ቶሎ ቶሎ ማንበብም እንዲመቸን፣ የሆኒም ገና የተሙም የሌሎችም ጥያቄ ገና አልተነካም። ለመጀመሪያ ያለው ቶሎ ወደ እንትኑ መግባት ስላለብን ነው። መማር እስኪ ይህን ጥያቄ ስሜ ዳላስ ነው። ከዚህ በፊት ሰላም ቴዲ እንዴት ነህ? ፕሮግራም ግን አይቻለሁኝ። ሰሞኑን በዚህ በእርዳታ ዙሪያ ያለ እንትኖች አይቻለሁኝ። በማስታወቂያ መሰረት ጥያቄዎች ያላችሁን ፎርዋርድ አድርጎ ብለህን ነበረ እና ትንሽ ጥያቄዎች አሉ ቲክቶክ ላይ እርዳታ የሚሰበስቡ ሰዎች ላይ ማለት ነው። መጀመሪያ አንተን ላመሰግን እፈልጋለሁ። ይህን ፕሮግራም ስላዘጋጀህ በጣም ነው የምናመሰግነው። ብዙ ሰዎች ውጭ የምንኖር ሰዎች፣ እኔ ከረንትሊ የምኖረው ዳላስ ነው። ከዚህ በፊት በጊፍትን በምንም እርዳታ ሊሳተፍ ነበረ። ሊለን ነው እና ብዙ ጊዜ ጥያቄ ይነሳብናል። ይህን ጥያቄ አድሬስ የምናደርግበትን መድረክ ስላዘጋጀ በጣም ነው የምናመሰግነው። ጥያቄን ለማሳጠር የመጀመሪያ መጠየቅ የምፈልገው መማርን ነው። ለመማር የመጀመሪያ ጥያቄ የሚሆነው ጎፋ ላይ በደረሰው ድንገተኛ የመሬት መንሸራተት እርዳታ ሲሰበሰብ ነበረ እና ኢኒሻሊ እንትኑ ሲጀምር ካልተሳሳትኩ ፍራውል ጋር እየተወራ ነበር እና ፍራውል ቴሲ ጋር ከሆነ $50 ሰጣለው፣ ሙሌ ጋር ከሆነ ሙሌ ከቢራ እዛ ከሆነ $1 ሚሊዮን ሰጣለው እና እዛ እርዳታ ላይ ወደ ቤት ከተዘጋጀ እንትን እንላለን እረዳለሁ ምናምን ይልና ብቻ አይ ቲንክ ባለሳሳት እሑድ ቀን ምናምን ብለው ቀን ይይዛሉ። አብዛኛቻችን የምናውቀው ሙሌ ቤት እንደሚዘጋጅ ነበር። ቀኑ ሲደርስ ሙሌ ጋር ማለት ነው እና አይዶን ነው መማር ለምን ማስታወቂያ ሰርታ እሷ ቤት እንደተደረገ አልገባኝም። ኤኒዌይስ ዳዝንት ማተር የትም ቤት ቢሆን ዋናው ለእነሱ መሰጠቱ ኦር ደግሞ ለእነሱ እርዳታው ማድረሱ እስከሆነ ድረስ ዳዝንት ማተር የትም ቤት ቢሆን። ከዛ ግን ልክ ሙሌ ቤቱን ከፍቶ ኦልሬዲ እርዳታ ተጀምሮ ጊፍት ያለው በጊፍቱ አካውንት ነምበር እዛ ጋር አስቀምጠው ዳይሬክትሊ ወደ በጎፋ እንትኖች ኮሚቴዎች ተዋቅረው ለእርዳታው ፐርፐዝ የሚውል አካውንት ክሬት ተደርጎ ሰው ወደዛም ወደ አካውንቱን በዲፖዚት እያደረገ ነበረ። አካውንት ሰው እየጠየቀ ወደዛ የተደረገ ነበር እና ቢያንስ 1 ሰዓት 2 ሰዓት እዛ ተቆይተዋል። በመሀል መማር ቤቷን ትከፍታለች እና እንትን ትጀምራለች ማለት ነው፣ ማሰባሰብ ትጀምራለች። አንደኛው ሙሊ ከፍቶ ካየች ዋይ ውድ እሷ ቤቷን ከፍታ የምታሰባስበው ማለት ነው። ኤኒዌይስ እንደዛም ሆነ በመሀል ጭቅጭቆች ተፈጠሩ። መማር ቤት እና ሄድ እዛ ምናምን ግን መጨረሻ ላይ ሙሊ ቤቱን ይዘጋና እሷ ጋር ይሄዳል ማለት ነው። እሷ ጋር ከተሄደ በኋላ አንደኛ ላይቭን ከፍታ ማሰባሰብ ከተጀመረ በኋላ የተቋቋመውን የኮሚቴውን ባንክ ኮሚቴዎቹ ያዘጋጁትን የኦፕሬት ያደረጉትን ባንክ አካውንት ቁጥር ሁላ አታውቅም ነበር እና እርዳታ ተሰብስቦ አካውንት ነምበር እንኳን ሳይታወቅ ኑ እርዱ ማለት በጣም ነው የሚከብደው። ማለት ቲክቶክ ሁላ ቪዲዮ ሰርታ ምናምን ነው እንትን ያለችው ቤቷን የከፈተችው እና እንዴት ነው አካውንቱን የሚያክል ነገር ሳታውቅ ኑ እርዱ ብሎ መምጣት እና እሱ አይ ቲንክ ትንሽ ቢዛር ሆኖብኝ ነበር። ኤኒዌይስ እሱ ሆነ በጣም ያስገረመኝ ነገር ነበር። ሁለተኛው ምንድነው በኮይን ነበር የተሰበሰበው። ጊፍት ሲሰጥ ነበር፣ ዲፖዚት ማድረግ የፈለገ ዲፖዚት ሲያደርግ ነበር ምናምን። መጨረሻ ላይ አካውንቱ ያው ተገኝቶ ተነገራት። ሞዴሬተሮች እዛው አካውንቱን ሲጽፉ ነበር። በኮይን ተደረገ እና
ኤግዛክትሊ ነንበሩ ትዘይ እችን ብቻ ታገሱ እንጂ ከዚህ በኋላ እንደዚህ አይነት ረጅም ጥያቄ አላስተናግድም። አንዴ ቻርጀር ላምጣ። ቆይ ጥያቄ ስትልኩ እንድጨርሰው ቆይ አንዴ ቻርጀር ለነሱ ነው። ጥያቄ ስትልኩ አሳጥሩት ቶሎ ቶሎ። ይሄን ብቻ ታገሱኝና እያደመጣችሁ ነው። ከዚህ በኋላ ረጅም ከሆኑ አላስተናግድም። በጽሁፍም ቶሎ ቶሎ መያዝ አለባቸው። መማር ትምጣ። እስከዛ ቅድም ባልኳችሁ ፐብሊክ ላይ እዚሁ ትጽፋላችሁ። ከዚሁ ከፈለጋችሁ ቴሌግራም ላይ፣ ከፈለጋችሁ ዮኒ ማኛ ጋር፣ ከፈለጋችሁ ተሙ ጋር፣ ከፈለጋችሁ ሌሎቻችሁን ደግሞ አንድ በአንድ አንዱን እናስወርድና የማይመለከተው ወይም ደግሞ ጥያቄውን ከጨረስን ተስፋዬን እናስወርደውና አንደኛውን የገስት ቦታ እናደርጋለን። እየገባችሁ ትጠይቃላችሁ። የሀሳቡ ማጠቃለያ እንደሚመስለኝ ከዚሁን ለመንዛዛት በኋላ የሀሳቡ ማጠቃለያው እንዴት አካውንት እንኳን ሳትጠይቅ እንዴት ለማሰባሰብ ፈለገ? ይሄን እንጨርሰውና ከአንድ ደቂቃ ባልበለጠ በደንብ ይሰማል። 2 ደቂቃ ነው የሚቀረው። በቃ በትዕግስት አድምጠው። ዘይለኝም ጊፍት የተሰጠው ኮይን ማለት ነው። ከዛ በኋላ ግን ሰብስበሽ ከጨረስሽ በኋላ ምን ያህል ኮይን ቲክቶክ ቀንሶባት የቀረውን ምን ያህል አስገባች? ማስረጃ ካላት ማስረጃውን ታሳይ። ፕላስ ደግሞ ሌላ ጥያቄ የሆነብኝ ብዙ ጊዜ በኮይን ምናምን እንደዚህ እርዳታዎች ሲደረጉ ገስት ገብቶ የሚረዳው ሰው ከሆነ ለምሳሌ አንድ ምሳሌ የነበረው የሄቨን ጊዜ የብርቅየለሽ እናቷን ብርቅየለሽን እና 1-2 ህፃናት ትዝ ይሉኛል። አይናቸውን ደቡብ አፍሪካ አይ ቲንክ ሄደው የሚታከሙ ህፃናት መሰሉኝ እና እነሱን ለማገዝ ቤቷን ከፍታ ብርቅየለሽን ነበረች። በሌላኛው ጊዜ ደግሞ የህፃናቶቹ እናት ነበረች። በእነሱ አካውንት ብር ኮይን ጊፍት ሲሰጥ ነበረ እና ጥያቄ ምንድን ነው ገስት ላይ ገብተው ነበረ ጊፍቱ የተሰጠው። ገስት ላይ ገብተው ጊፍት በሚሰጥ ሰዓት አይ ቲንክ 1 ሚሊዮን ምናምን ነበር ጊፍቱ። ቤትሽ ምን ያህል ይቆርጣል? የቆረጠውንስ ብር እንዴት አድርገሽ ነው ለተረጂዎቹ ምትመልሽላቸው? እሱን ያደረግሽበትስ ኤቪደንስ አለሽ ወይ? ምክንያቱም አፍተርወል እኛ ጊፍቱን ስንሰጥ ለዛ ስፔሲፊክ ፐርሰን ብለን ነው የምንሰጠው እና ቤትሽ የሚቆርጥ ከሆነ እሱንስ ከነሱ ጋር ተነጋግረሻል ወይ? ከነሱ ጋር ብቻ ሳይሆን ሰጪዎች ህዝብ ስለሆነ ለህዝብ ይፋ አድርገሻል ወይ? ከቻልሽ በማስረጃ ብታሳይኝ ደስ ይለናል። ይሄ ነው። ሌላኛው ደግሞ መጠየቅ የምፈልገው ፍራውልን ነው። ፍራውል አንድ ጥያቄ ነው ያለኝ። እኔም እዚሁ ሚዲያ ላይ ከሰማሁ ጥያቄ ከትንሽ ነገሮች አንዱ 2 ቦታ ፕሮሚስ ሲገባ ይቻለሁኝ። አንደኛው የጎፋ እርዳታ ጊዜ ነው። ሁለተኛው ደግሞ ኢሲአርሲ ቸርች መሰረተ ግንባታ ምናምን ከተጀመረ በኋላ ትዝ ይለኛል ለሁለቱም 1 ሚሊዮን ብር ፕሮሚስ ገብተህ ነበር። የጎፋን ጊዜ ቪዲዮም ሪከርድ አድርገህ ምናምን ፖስት ስታደርግ ብሩን ካሻ እያደረግክ ዲፖዚት ስታደርግ ምናምን ቪዲዮ ሰርተክ ነበር። ግን ሪሲቱ የታለ? ያስገባህበት ሪሲት በይፋ ይነገረን። ምክንያቱም ኦኬ ለተንዛዛባችሁ ቫሊድ ፖይንት ነው ያነሳችሁ። ለፍራውል ኢቲቻም ለመማርም አንስታለች። ቃል የገባኸው ብር አለ 2 ጊዜ 1 ሚሊዮን ብር እነዚህ ገብተዋል ሪሲት። መማር ደግሞ የጠየቅሽውን ጥያቄ ሰምተሻል። ብዙዎቻችሁ እየላካችሁ ነው። የእነሱ ጥያቄ ካለቀ በኋላ ጠቅላላ አድርጌ ለሚመለከታቸውን እየሰማሁን ከ1 ደቂቃ ያልበለጠ ፕሊስ እሱን ትልካላችሁ። መማር ትመልሻለች። ደቂቃ ያንቺ ነው። እሺ መጀመሪያ ያው የጎፋ ጊዜ ጎፋ ላይ በደረሰው የመሬት መንቀጥቀጥ አደጋ ምክንያት ያው እርዳታ ላይ ያለን ሰዎች በሙሉ እኛም ቪዲዮ ባንሰራ ሰዎች ግቡና አሰባስቡ፣ እርዱ። ለምንድነው ዝም ያልሽው? ለምንድነው ዝም ያልከው? የምንባለው እኛ ነን። ስለዚህ በዛ ምክንያት እኔም እንደ ሰው የጎፋ ህዝብ የእኔ ህዝብ ነው ብዬ ቪዲዮ ሰርቼ ለሞቱት እግዚአብሔር ያጽናቸው፣ ላሉት ደግሞ እርዳታ እናሰባስባለን ብዬ ቪዲዮ ሰርቼ ፖስት አድርጌ የኢትዮጵያ ሁሌ እንደማደርገው ማለት ነው በኢትዮጵያ አቆጣጠር ከምሽቱ ምናምን ብለን
ሁላቸውም እዚህ ጋር የምታየው ሰው በሙሉ ነበረ። ሚኪ ነበረ፣ ፍቄም፣ ተስፍሽ፣ ናርዲም ነበረች፣ ቴሲም ነበረ፣ አይ ቲንክ ተሙም ነበረ እና እነ ሀቢባ ሳሬም ሆነው አንድ ላይ ያው መማር ጋር እንገናኝ የሚል ቪዲዮ ተሰርቶ ወጥቶ ነበረ። በመሀል ምንድነው የሆነው? ፍራኦል ሙሌ ቤት እንግዲህ ስለ ጎፋ ሲያወሩ ምናምን እርዳታ ሰጣለሁ ብሎ 1 ሚሊዮን ብር ነው ቃል ገባ። ከዛ እሱን እኛም የምናውቀው ነገር የለም። እኔ ስለሱ የማውቀው ነገር አልነበረም። ግን እኔ ሁሌ እርዳታ ስለምሰራ ቤቴን ከፍቼ ማሰባሰብ ጀመርኩ። አይ ሙሌ ቤት ተብሎ የለ እንዴ ምናምን ሲባል ቀጥታ ያወራ ነው ከዮኒና ከተሙ ጋር ነበረ። ዮኒ ደግሞ አይ በሙሌ ቤት ይሁን በቃ ሙሌ ቤት ቃል የገባ ሰው ስላለ አሪፍ ብር ስለሚሰጥ እዛ ይሁን ሲባል እኛ ጋር የነበረ ወደ 12,000 ሰው ነበረ። እርዳታ ጀምረ ነው ስለነበረ እሱን ዘግተን ሙሌ ቤት ገባን። ሙሌ ጋር ማሰባሰብ ስንጀምር ላይቫችሁ አይታይም ለሰዎች ተባለ። ላይቫችሁ አይታይም፣ ስለዚህ በቃ መማር ጋር እንመለሳ፣ እስኪ ቼክ አርገው፣ እስኪ ቼክ አርጊው ተብሎ ላይቫችን ሲታይ አክቲቭ እንደሆነ አይታይም፣ ዮኒ ላይቭ መሆኑ አይታይም፣ ሁላችንም ማለት ነው። ከዛ ምን ተባለ? ወደ መማር ጋር ይምጣ ተባለ። እንደገና እኔ ቤቴን ከፈትኩ፣ አሰባሰብኩ። ሳሰባስብ የሰጠነው አካውንት እኔ ውጭ ሀገር ነው የምኖረው፣ ኢትዮጵያ አይደለም የምኖረው። ሄጄ ቦታው ላይ መገኘት አልችልም። እዛ ያሉትን ሰዎች በስልክ አውርተን ምናምን ነው እና ሶሻል ሚዲያ ላይ ጉርሻ የለጠፈው የከተማው አካውንት አለ፣ የጎፋ መስተዳድር አካውንት አለ ሲባል ሁሉም ሰው አስተያየት ሰጥቶበት በምን ይሰብሰብ ሲባል በጎፋው በራሱ በቀጥታ አካውንቱ ይሰብሰብ ተባለ። ያኔም የምንሰጠው የነበረው የጎፋን አካውንት ነበረ። በጊፍት ሲሰበሰብ ሙሌ በዋነኝነት ሙሌ ከቢራ ማለት ነው በዋነኝነት ቁጭ ብሎ እሱ ላይ እየተሰበሰበ ወደ እኔ ደግሞ የተቆረጠ ብር አለ። ይህ ትክክለኛ ጥያቄ ነው። የተቆረጠውን ብር እኔ አስገብቼ ሙሌም ጊፍቱ ላይ የገባለትን አስገብቶ ሪሲት እኔ ለተሙም ልክ ያለሁ ለዮኒም ልክ ያለሁ እግዚአብሔር ስጥሽ ተባረኪ ተብሎ ቪዲዮ ሰራው። ቪዲዮ አለ አሁን ራሱ ለቴዲ ልክላ ወይ ለቴዲ ለአንዳችሁ ልላክላችሁ የሰራሁትን ቪዲዮ በወቅቱ ማለት ነው። በጎፋ አካውንት ያስገባ ነው የኔም የሙሌም ሪሲት ማለት ነው። እኛ የጊፍቱን ነው አይደል ተጠያቂ ምን ሆነው እሱን ተጠያቂ ለመሆን ቪዲዮ ሰርተናል። ከዛም እንደውም ሳሪም ሀቢባንም ምን ብያቸው ነበር? ቪዲዮን ከሰራው በኋላ ሪሲት ስለለጠፍኩበት እኔ በቁሳቁስ አይደለም የረዳሁት በሪሲት ነው። ሪሲት ስለተለጠፈ ኮሚኒቲ ጋይድ ብሎ ቲክቶክ ዘጋው ቪዲዮዬን ማለት ነው። ከዛ እነ ዮዳብ እዚህ ሶሻል ሚዲያ ላይ በላችሁ ምናምን ሲባል እንደውም እኔ እነ ሳሪን እባካችሁ ቪዲዮ ስሩልኝ ብያቸው ነበረ። ይሄ ሀቅ ነው፣ ሪከርድ ሁሉ አለኝ። እባካችሁ ቪዲዮ ስሩልኝ ይሄ ደርሷል እና ሪሲቱን ስለዘጋብኝ ቪዲዮ መሰራት አለበት በማይዘጋባቸው ሰዎች። አሁንም ሪሲቱ አለ፣ ቪዲዮም አለኝ። ሙሌ ከቢራም ይምጣ እሱን እናሳያለን። እኔ ቪዲዮን እልክልሃለሁ ቴዲ። አንዳችሁም እዚህ ገስት ላይ ያላችሁ ለአንዳችሁ ልላክላችሁና ቪዲዮን ሪሲቱንም አሳይላችኋለሁ። ስለዚህ በዚህ በኩል ልጠየቅ አይገባም። እንደውም በጎፋ ህዝብ ምክንያት እኔ የጎፋን ህዝብ በሰዓቱ የደረሰ ኢመርጀንሲ ስለነበረ ወደ ኢመርጀንሲ ስላተኮርኩኝ ቀበሮ ሜዳ ላይ ቀጠሮ ይዤ ላግዛቸው ቀበሮ ሜዳ ላግዛቸው የነበረውን ጎፋን በማስቀደሜ እስከዛሬ በቀበሮ ሜዳ ብር እየተጠየቅኩ ነው ያለሁት። ባልሰበሰብኩት ባላደረግኩት። ይህንም አሁንም ደጋግሜ እነግራችኋለሁ። በቀበሮ ሜዳ ስም ቁጭ ብዬ ብር ሰብስቤ ከሆነ መረጃ አምጡ፣ የፈለጋችሁትን በህግ መጠየቅ እችላለሁ። የቀበሮ ሜዳ ጉዳይ ይህ እንደውም በጎፋ ጉዳይ እኔ ልጠየቅ አይገባም። ለምንድን ነው መሰላችሁ? ብዙ ዋጋ ከፍዬበታለሁ። ሌባ የተባልኩት በጎፋ ጉዳይ ነው። የጎፋን ህዝብ አስቀድሜ ስለነበረ ማለት ነው። ኢመርጀንሲው በሰዓቱ የጎፋ ህዝብ ላይ ስለነበረ መሬት የተገለበጠው ሰዎች የሞቱ በጎፋ ህዝብ ስለነበረ ማለት ነው። ያንን ስላስቀደምኩ ለምን የጎፋን ህዝብ አስቀደምሽ? ቀበሮ ሜዳ ላይ ያሉትን እንዴት ቃል ገብተሽ ተብዬ ከዛ
እንዴ ብዬ እኔ ራሱ ማመን አቅቶኝ የዛን ቀን ነው የጀመሩኝ። የዛን ቀን ጀመሩኝ። ከዛ በኋላ እኔን አታክ ማድረግ ጀመሩ በቀበሮ ሜዳ ጉዳይ። ስለዚህ በቀበሮ ሜዳም ጉዳይ ጥያቄ ላላችሁ ሰዎች እመልሳለሁ። ማስረጃ ይዞ የመጣ ህዝብ ይፍረደኝ። ለምን ከዚህ በፊትም ብዙ ነገር ተብያለሁ። እናቴ እስከ ማስገደል ብዙ ነገር ተብያለሁ። ወደዛ አልሄድም፣ ለምን ስሜታዊ ስለሚያደርግ። አሁን ግን ቪዲዮን እልካለሁ። ልጅቷ የጠየቀችው ጥያቄ 100% ወደ እኔ 100% ሳይሆን የሆነ ቲክቶክ ታውቁታላችሁ እንግዲህ የምቆርጠውን ሁላችሁም አይ ቲንክ እርዳታ ላይ ስለሰራችሁ ቲክቶክ ተቆርጦ የሚገባው እንትን አለ። ያ የገባውን ልክ እርዳታ ስንጨርስ እዚህ ጋር ያሉት በሙሉ መመስከር ይችላሉ። ስክሪንሻት አድርጌ እልክላቸዋለሁ እርዳታው ላይ ለተሳተፈ በሙሉ። ከዛ በኋላ አስገባለሁ። የህፃኗ ልጅ አንስታለች። የተደፈረችውን ልጅ ኢንጂነር አማኑኤል እንጂ እኔ አልሰበሰብኩም። ለአበቅ የለሽ እኔ አስተባብሬያለሁ። ገብቻ እርዱ ምናምን ብለናል፣ ግን እኔ አልሰበሰብኩም። ልጠየቅ አይገባም። የኢንጂነር አማኑኤል ነው የሰበሰበው እሱን ጉዳይ፣ እኔ አይደለሁም። ሁለተኛው ደግሞ የመንትዮቹ ነው። የመንትዮቹ የተቆረጠውን አስገብቼላታለሁ። ትዕግስት መታ እንደውም በቅርቡ እንኳን መተው ሲያመሰግኑኝ ነበረ። ቪዲዮም ሃፒ በርዝዴ ሁሉ ብለው ሰርተውልኛል። እሷ መታ መመስከር ትችላለች። ሌሎቹም በኩላሊት በካንሰር እያንዳንዱ ማለት ነው። ሌላው ሳይቀር ቴሲ አንተ እንኳን በቅርቡ የምታውቀው ናርዲ፣ አንቺ የምታውቂው እንዲሁም ተስፋዬ፣ ሁላችሁም ስለምታውቁ የማናለቡሽ ዲቦ እህት ስትረዳ በጊፍት አግዘናታል። የእሷን አስገብቻለሁ። እናንተ ከዚሁ መመስከር ትችላላችሁ። ለምን ሬሲት በግሩፕ ስለምንልክ የተቆረጠ ጊፍት በሙሉ እናስገባለን። ዮኒ ልንገርህ፣ አሁን በቅርቡ ቲጂን ህፃን ልጅ ረድተናል። እኔ ቤት በጊፍት እነ ቤታ የሰጡትን በሙሉ ለቲጂ ልክ ያለው እያንዳንዱን ብጠራላችሁ የእርዳታው ቁጥር ብዙ ነው። በአሲድ የተደፋ ልጅ ሳውዝ አፍሪካም ይኖራል። ማስተራብነትም እኔም ላይ ተሰብስቧል። እያንዳንዷ ሪሲት ተልካለታለች። እያንዳንዷ ገብታ ማለት ነው ብሩ። እነዚህ ሰዎች መጥተው በቅርቡ ደግሞ አንድ እህታችን በካንሰር የተጠቃች ካስታወሳችኋት ምዘምር፣ እሷ በጊፍት ተሰብስቦላታል። እሷንም አስገብቼላታለሁ። ይምጡ። እኔ አሁን ዝም ብሎ በደፈነው ሌባ ሲባል ሁሌ ያመኛል። በደፈነው ኮሚሽን ይወስዳሉ ሲባል ያመኛል። እኔ ሰርቼ የምኖር ሰው ነኝ። በሙያ ነርስ ነኝ። ሰርቼ ራሴን ጎዳውበት እንጂ በዚህ እርዳታ ከኔ የሚሄደው ይበልጣል። ከልብሴ ጀምሮ እስከ ጊዜ ሁሉ ነገሬን የሰጠውበት ነገር ነው። ግን ያው ከሰው ምስጋና ጠብቁ፣ እኛ ከአምላክ ነው የምናገኘው። ይሄ ጥያቄዎች ሁሉ ይምጡ። እኔ ችግር የለብኝም። ሬሲቶች አሉ። እያንዳንዱ ነገር ማቅረብ እችላለሁ። የጎፋው ተጠይቋል አይደለ ቴዲ? አሁን ታሰማዋለህ። እሺ፣ ለአድማጭ ተመልካቾችን ጥያቄ ስለምንተው አሁን ወደ እነተሙ እንሂድና ለምትመልሱት አይ ቲንክ 8 ደቂቃ ልክ እንደ ፖለቲከኞቹ ላስቀምጥላችሁ ወይስ ተረጋግታችሁ ተመልሳላችሁ? በነገራችን ላይ የምትገቡ ሰዎች የምትፈልጓቸው ሰዎች እዚሁ እስከሌሉ፣ ለምሳሌ ፍቄ የማትፈልጉት ከሆነ ፍቄ መቀመጥ አይጠበቅበትም። ናርዲ የማትፈልጓት ከሆነ ናርዲ መቀመጥ አይጠበቅበትም። በቴሌግራም ላይ ከፈለጋችሁ ጥያቄዎቻችሁን ግልጽ አድርጋችሁ ማስቀመጥ ትችላላችሁ። ገብታችሁ እያንዳንዱ መማር የላክሽልኝ በእንትን ነው በዋትሳፕ በቴሌግራም ላይ ባስቀመጥ። በነገራችን ላይ እያንዳንዳችሁ ቴሌግራም ላይ ገብታችሁ የተጠየቃችሁትን ጥያቄ ሁሉ ማየት ትችላላችሁ እና ቴሌግራም ላይ ባለ ስልክ ላኪልኝ። ቴሌግራም ላይ ላክልህ። በቴሌግራም ላይ ባለው ስልክ ላኪልኝ። ሌሎቻችሁም ከስልክ ቴሌግራም ካላችሁ የተጠየቃችሁ ጥያቄ አለ፣ የተዘጋጃችሁ እንድጠብቁ ለማገዝ ያክል ጥያቄዎቻችሁም እዛ ስላሉ ማመት ትችላላችሁ። እንትኑን ላሳየህ አንዴ በትልቁ ብታረገኝ ይሰማል። የኮሚኒቲ ጋይድ የዘጋውን ላሳየህ፣ እዚሁ ማሳየት ትችላለህ። ቪዲዮ ነው ማጫወት ማልችለው። እሺ
ዋትሳፕ አይሰራም ቴዲ? ኖ በሌላኛው ስልክ ይሄን የተጠቀምኩበት ስለሆነ ነው። እሺ ለኔ ላኪልኝ፣ እኔ ላኪልኝ፣ ለአንተ ላክልህ። እሺ ከስ ግን እንደ ሀሳብ ቢወጣ ደስ ይል፣ ምንም ነገር ስለሌለ የሚጠይቀውም ስለሌለ ነው። አይ እኔማ ፎቶ በየቦታው ተፖስቷል እና ፍራውል መጥቶ በጣም ብዙ የምጠይቀው ጥያቄ አለኝ። ለመሰላችሁ አንዳንዴ ከቴዲ ጋርም በጣም ብዙ አውርቻለሁ። አንዳንዴ ልንገራችሁ፣ ባልነበርክበት ቦታ ፎቶ ተፖስቶ ፌስቡክ ላይ በየቦታው ሰው እሱ የህዝብ ጥያቄ ነው። ተዘርፌያለሁ ብሏል አለ። የተዘረፈውን እኔ አሁን ከፍራውል ለትቻ ጋር ምንም አይነት እርዳታ ሰርቼ አላውቅም በህይወቴ። ከዛ እዚህ ጋር ተዘርፌያለሁ ብሏል። ፌስቡክ ላይ ደግሞ በራሱ ፔጅ ዛሬ ትላንት ማስተር አብነትን ፖስቷል። በውስጥ ተነጋግረን ሁሉንም ነገር ተስማምተናል ብሎ ዛሬ ደግሞ ባለሀደራውን ፖስቶታል። አንዴ ቆይ መማሪ አንተ ትቀጥላለህ። ከፊት ለመሰለህ አንዳንዴ ክሊር እያደረግ ነው። የኔ ዕለት ዮኒን ልኬለታለሁ። ዮኒ ማሳየት ትችላለህ። በትልቁ አድርገኝ ቪዲዮ ልካልኛለች። በጎፋ ለደረሰው አደጋ ለወገኖቻችን እንግዲህ ገቢ ስናሰባስብ ስናስተባብር ነበረ። እንግዲህ በዚህ በቲክታክ ላይ ፈንድራይዚንግ በጊፍት በእኔ አካውንት የገባው 4687 የካናዲያን ዶላር እንዲሁም በሙሌ ወንድማችን የገባውን 4255 ዩኤስ ዶላር በዜል ደግሞ በዌብሳይት አካውንት የገባው 3900 ዩኤስ ዶላር ሁሉንም እንግዲህ ጎፋ መስተዳድር በከፈተው በኢትዮጵያ አካውንት ሁላችንም አስገብተናል። ሪሲቱን አታች አደርግላችኋል። ሌላው ደግሞ ቀጥታ በተከፈተው አካውንት በኢትዮጵያ ብር አስገብታችሁ ሪሲቱን ለሳሪ ለሀቢባ እንዲሁም ለኔ ለላካችሁ በሙሉ በዚህ እርዳታ አጠቃላይ እንግዲህ በጊፍት በገንዘብ እንዲሁም የተለያየ ቁሳቁሶችን ለጨረታ በማውጣት ለተሳተፋችሁ ደከመኝ ሰለቸኝ ሳትሉ ላይቭ ሼር ኮፕሊንክ በማድረግ ታፕታፕ በማድረግ አብራችሁን ለነበራችሁ ገስት ላይ ገብታችሁ በተለይ ትልቅ ፎሎወር ያላችሁ ቲክታከሮች በማስተባበር ላገዛችሁን በሙሉ እግዚአብሔር ያክብርልን። እንግዲህ ለሞቱት ነፍስ ይማር፣ ላሉት ደግሞ መጽናናትን ይስጥ ላለሁኝ አመሰግናለሁ። ተባረኩ ሁላችሁ። እንዳጨርሰው ይሄ ነው ሪሲቱ። ቆይ ሪሲቱን ፖዝ ላደርግ ነው። እሺ እስላታችሁ ዋናውን ፖይንት እሱ አይደል እኮ ፖዝ ላደርግ ስላነቀችኝ ራሱ እንዴ ዋናውን ይሄ ፖዝ አድርግና አሳያችኋል። አመሰግናለሁ። ተባረኩ ሁላችሁ። ቆይ ይሄ አንደኛው ረ ቆይ ኧረ ይሮጣል ራሱ የተመታ እንትን ነው። ቆይ እኔ ያመጣ ይኸው አንደኛው ረሲት ያለችው ኧረ በፈጣሪ እኔም ጋር እየሮጠ ነው። ይቅርታ ሲማር ላሉት ደግሞ መጽናናትን ይስጥ ላለሁኝ አመሰግናለሁ። ተባረኩ ሁላችሁ። በፎቶ ሪሲቱ ይኸውላችሁ ሬሲቱ ተገልብጦ ነው እናንተ ጋር የሚታየው። እኔ ጋር የሚያሳየኝ አንደኛው 4000 አይንጠፍ በኢትዮጵያ ሪሲቱ ልኬልሃለሁ። በራሱ ሙሉ በራሱ ለየብቻ ከቪዲዮ ላይ ያስገባሁት እና ግን አንድ የስክሪን እንትን አድርግና ቫዮሌሽን የሚለውን ማወቅ አለባቸው። በጣም ትልቁ ስህተት እነ ዮዳብም ቪዲዮን ስላላዩ ሊሆን ይችላል። እኔ የማውቀው ነገር የለም። ቫዮሌሽን ስለሚል እሱን አሳየልኝ ስክሪን። እንደሱ አይችልም። ባይ ዘ ዌይ ሬሲት ስታደርጉ ማናችሁም ወንድምና እህቶቼ ከኋላ አድርጋችሁ ከሰራችሁ የዜል አካውንት ካለው የኢትዮጵያ አካውንት ካለው ሪሙቭ ነው የሚያደርገው፣ ስትራይክ ነው የሚሰጣችሁ። ስለዚህ 4600 ነው 887 ዶላር ከዛ በኢትዮጵያ 386791 ብር ይላል።
ሌላ 2 ሪሲት ነው ያየሁት። ከይቅርታ አንዱ የሙሌ ነው፣ አንዱ የሙሌ ነው አይደል? የሙሌ ነው። አንዱ ደግሞ የማነው 791,000 የዌብሳይት የዌብሳይት ነው። ኦኬ 396,000 አሁን ያልኩት ነው። እያየው እያመጣው ነው። በዶላር የዌብሳይት ስንት ነበረ? 487,000 $4,887 $4,887 ይቅርታ። ሰዓታችንን እንጠቀም። ብዙ ጥያቄዎች ቁጥሩን እያሳየዋቸው እኔም ቼክ እያደረግኩ ቪዲዮ ሰርታለች እና ቫይሌሽን የሚለውንም አሳያቸው። እዚህ ጋር ይኸው ኮሚኒቲ ጋይድላይንስ የሚለው ከቪዲዮዎቹ አንዱ ይሄኛው አያችሁት። እዚህ ጋር ቫዮሌሽን ይላል። ቫዮሌሽን ብሎ የዘጋብኝ ይሄ ነው ማሳየት። ስለዚህ እኔ ምንድነው የማጠቃልለው? እኔ መረጃዎች አሉ መልሳ በትልቁ በትልቁ አድርገኝና እህታችን ለተጠራጠርሽው ለጠየቅሽው ጥያቄ አይ ቲንክ በቂ መረጃ አግኝተሻል። እንዳንቺ አይነት ደግሞ እንደዚህ የሚጠይቁ ሰዎች ይኖራሉ። ስለዚህ አይ ቲንክ የጎፋን ጉዳይ በዚህ የዘጋሁት ይመስለኛል። እንግዲህ ለወገን ረጅም ሰዓት እነ ታሬ ሁሉ ገብተውበታል። ሁላችሁም እኔ አሁን እዚህ ጋር ፊት ለፊት ሆንኩ እንደ ብሪጆኝ ያገለገልኩ እንጂ ሁሉም ሰው የአቅሙን ታፕታፕ ቪዲዮ ሼር በማድረግ ምንድነው የሚባለው ተጋግዘን ላደረግነው ነገር አንዳችን ላይ ጣት ስንጠቁም ሌላው 4ቱ ጣት ወደ ራሳችን እንደሚጠቁም ማወቅ አለብን ብዬ አምናለሁ። ጊዜያችን ሰተን ህይወቴን ነው የሚባለው። እኔ ለሌላ ነገር እንኳን ጊዜ የለኝም። እርዳታ ሲባል ታዩኛላችሁ 24 ሰዓት ቁጭ 19 ሰዓት ቁጭ አልኩበት ጊዜ አለ። ለካሊፎርኒያው ገዳም 19 ሰዓት ቁጭ ብዬ አሰባስቤ ያለው እርዳታ። ከዛ በላይ ብዙ አንቺ ልጅ አታገቢ እየተባልኩ ብዙ ነገር ተሰድቤበታለሁ። በማንነቴ፣ በእናቴ፣ በአካባቢ፣ በቤተሰቦቼ ሁሉ ተሰድቤያለሁ በእርዳታ ዙሪያ። ይሄ ምንድነው? የሰው ህይወት ይበልጣል፣ የሰው ህይወት ማዳን ከሁሉም ነገር ይበልጣል ብዬ አምኜበት ነው ያደረኩት። ደግሞ ማንም ብሎኝ አላቆምም፣ ማንም ብሎኝም አልቀጠልም። ይሄ ልቤ ሲፈቅድ ነው። ቴዲ ለመሰለ አንደኛ አታፍነኝ ፎቶ የተለጠፈው ለማንኛውም ይኸው ማስረጃ አቅርብ ያለው እህታችን ተመልሶልሻል፣ ሌሎቻችሁም ተመልሶላቸዋል። ስለዚህ በጊፍት አይደለም ዋናው ደግሞ ይሄ የጊፍት ጉዳይ ነው አይደለ? የጊፍት ጉዳይ ሌሎችም ምስክር የሚሆኑ ሰዎች ግቡ። ሌሎችም ምስክር ጊፍት ተቆርጦ መማር ያልሰጣቸው እሺ በቃሽ እየተባልኩ ነው። ይቅርታ። ፎሎአፕ ጥያቄ ለሁላችሁም አለ። አንድ ወሳኝ ጥያቄ ለቁም ነገር የመጣ ነው። አንድ የምጠይቃችሁ ጥያቄ ሰው ካልተረዳችሁ፣ ሰው የሚሰድባችሁ ከሆነ እንደዚህ በማንነታችን ስትጠይቁም ጥያቄ ከማንነት ጋር እያያችሁ ማጠይቁ ከማንነት ጋር መልሳችሁ አትመልሱ። አሁን እንደዛ ስትሉ ማንኛውም ሲንግል ዲጂት አይኪው ያለው ሰው ጋር የሚፈጠር ጥያቄ አለ። ለምሳሌ በዚህ ደረጃ ስድቦች ካሉ፣ ዛቻዎች ካሉ፣ ነቀፌታዎች ካሉ ለብሳችሁ በእርዳታ ገንዘብ ነው የምትባሉ ከሆነ እርዳታው ለምንድን ነው የማታቆሙት ብትባሉ ምን ትላላችሁ? ለሁላችሁ እኔ መልስ እዚህ ላይ ስለሆንኩኝ የሰው ህይወት ሲቀጥል እያየሁኝ 1-2 ሰዎች ሰደቡኝ ብዬ ማንነቴን ዝቅ አያደርገውም። አምላክ ከፍ ያደርገውን ማንም አያወርደውም። ስለዚህ ህይወት ስተነፍስ ሊሞታል የተባለ ሰው ሲድን እያየሁ የተራበ ሲበላ እያየሁኝ ዋይ አይ ኬር 2 ሰው ወጥቶ ሌባ አላለኝ። ለምን ንጽህናዬን የማውቀው እኔ፣ ጥሩ ትራስ ያለኝ እኔ። ለዛ ነው የሰው ህይወት ይድንበታል። ሰው በልቶ ምንድነው ሰው በልቶ ይጠግባል። ስለዚህ የተራቡትን ማገዝ ግዴታችን ነው። አንደኛ ሃይማኖቴ፣ ሁለተኛ ያሳደገኝ ማህበረሰብ ተረዳርተን ሸር አድርገን እንድንኖር ነው። ሁለተኛ ምንድነው ሶስተኛ ደግሞ እዚህ ሀገር ስትኖር ምንድነው የሚባለው የእርዳታ ባህል ያሳየዋል። ጎፈንድሚ ምናምን የሚባለው ነገር የመጣው ሰው ካለው ላይ እየሰጠ መስጠትን ማስተማር አለብኝ። ተካፍሎ መኖርን ማስተማር አለብኝ።
እኔ ወጣት ነኝ። ነገ የሚረዳ ትውልድ እንዲወጣ እፈልጋለሁ። ነገ ህይወት የሚያተርፍ ትውልድ እንዲወጣ እፈልጋለሁ። ስለዚህ እኔ ይሄ ፓሽኔ ነው። ሰው መርዳት ማገዝ ደስታዬ ነው። ሰው ቁጭ ብሎ ሽሻ ያጨሳል አይደል? ደስታው ስለሆነ እኔ ደግሞ የሰው ህይወት ሲቀጥል ሳይ ያ ደስታዬ ነው። ለኔ ያ ነው ሞቲቬ። ስለዚህ ዋይኖት ለምን ተሰብስቦ ለምን ሚሊዮን ሰው አይሰድበኝም? ህይወት ሳተርፍ ኩራት ነው የሚገባኝ። ማለት የምኮራበት ስራ ነው። ስለዚህ እኔ ምንም አላፍርም። ይሄ ነው መልሴ። ለማንም ተሳዳቢ ጊዜ የለኝም። አድማጭ ተመልካቾች እናንተ ሰምታችሁ እንትን ትላላችሁ። በተቻለ መጠን እዚህ ማደርም ስለሌለብን ሁላችንም ቶሎ ቶሎ ጥያቄው እንዲዳረስ ነው እንጂ እናንተን እያፈንኩኝ ስላልሆነ ገና እዚህ ውስጥ እንደምታዩት ፐብሊክ ላይ ጥያቄ ይጠይቁ ስለሆነ ቢቻላችሁ ማክሲመም ለአንድ ጥያቄ ለሁለት ጥያቄ ከ10 ደቂቃ በላይ ባትወስዱ ከእንትን ጋር እየገቡ ሲጠይቋችሁ እንደዛ ይገባኛል። በደንብ ማስረዳት አለባችሁ። ግን ዊኒድ ኢኮኖሚ ኦፍ ወርድስ አይደል? እንደዛ ነው ማድረግ ያለብን። እሺ ተሙና ዮኒ የምታነሳላቸው ጥያቄዎች አሉ። እዚህ ውስጥ ደግሞ በደንብም የምትፈልጓቸው ሰዎችም ከሌሉ አንድ ክፍት ቦታ መኖር ስላለበት አንድ ለገስት እናስቀምጣለን። ብዙ አስፈላጊ አይደለም የሚባለውን ሰውዬ አክብሮን እንደመጣ አክብሮን ብንሸኘው ልና እኔ ሰው እስኪተካሽ ድረስ እስከዛ የሚሰጡሽን እንትን ሳሚ። እሺ ተሳሳሚ እስከዛ ተሳሳሚ። እሺ ቀጥል። ከሳሳሚ ኦ ማይ ጋድ በነገር ላይ ተሙ አይሰማም እያሉ ለምንድን ነው ተሙ አይሰማም? አዎ ሚውት ሆኗል የእሱ። አሁን ነው የማየው። እኔ ደግሞ መልስ እየመለስኩ ስለሆነ ተሙሻ አንሚውት ቢያደርገው እሺ እያለዋል። አትሰማም። ለነሱ ለታች ላሉት አይሰማም፣ ለእኛ ትሰማ። እዚህ ጋር ሚውት ካለ እታች ላሉት አይሰማም። ያንተ ሚውት የሚውት ምልክት ነው ያለው። ሳማት ብለህ እኮ ደከመኝ። ይለፍልሽ። ተሳም አልቅሰሻል ነበር። ተሳም ሁሉ መጥቶ ነበር። ተሙ ወረድና ወይ ቶሎ ብለህ ላክ። ኔትወርኩ ነው መሰለኝ። ያው ነው ሚውት ነው ምልክቱ ይታያል። ለእኛ ይሰማናል፣ ለታች ላሉት አይሰማም። ለእኛ ይሰማናል ተሙ፣ ለታች ላሉት ነው የማይሰማው። ወይ ወርዶ መምጣት አለበት። ወርዶ ይምጣ። እሺ ተሙ እስኪመጣ በትዕግስት ጠብቁ። አንድ በአንድ ትገቡና ጥያቄዎቻችሁን ታቀርባላችሁ። ከ2 ደቂቃ ያልበለጠ በእናታችሁ በተደጋጋሚ የምናገር ከ2 ደቂቃ ባልበለጠ እንደዛ ነው የምታደርጉት። ተሟችን ተሙ እስኪመጣ የሆነ ነገር ልበል። እሺ በብዛት እኔ ጋ የመጣልኝ ጥያቄም የቀበሮ ሜዳ ነበር የመማር። እኔም ደውዬ 1000 ጊዜ ጠይቄያታለሁ፣ አልዋሽም። ትመልስፋ እና ያለውን ነገር እዚህ ጋር በክሊር ተናግራለች። አይ ሬሲት አለን የምትሉ ሰዎች ካላችሁ ከማማት ይልቅ ይኸው የቀበሮ ሜዳ ተብሎ ቪዲዮ ሰርታ አደባባይ ነው የምትሰበስበው። እንደምታውቀው የእሱን የቀበሮ ሜዳውን ብታደርገው ጥሩ ነው ብዬ አስባለሁ። እና አለ የቀበሮ ሜዳ ሰብስባለች ካላችሁ ቪዲዮዋን አምጡ። ሰብስባለች የሚል እዚሁ አለች፣ ማናገር ትችላላችሁ። ያ ነው እንጂ ሌላ ጥያቄ እኔ በአንቺ የመጣብኝ የለም እውነት ለመናገር። እና እሱ ነገር ያው ከዚህ በፊትም ሰዎች በተገኙበት ጥያቄው ስለመጣ ያው ስም ማጥፋት ነው የሚባለው አይደለም።
ስም እየጠፋ ስለነበረ መመለስ ስለነበረብኝ ቪዲዮ ሰርቼ ኑና ጠይቁኝ ብዬ ከ6,000 እስከ 10,000 ሰው በተገኘበት መልስ ሰጥቼ በጣም የማመሰግነው። አላገጥም ገና መማርን የሚጠይቁ ሊገቡ ስለሚችሉ እና ያ መልስ ሰጥቻለሁ። አሁንም ቢሆን ቁጭ ብላ መማር በቀበሮ ሜዳ ሰብስባለች የሚል መረጃ ይዛችሁን አለሁ። ኤኒታይም መጠየቅ እችላለሁ። እሺ አይ ዶንት ቲንክ ፍቄና ዮኒ ሌላ ጥያቄ አለ ካሉት ውስጥ አንድ ከአንተ አንድ ከአድማጭ እያደረኩኝ ከዛ ሰው አስገባል። እንግዲህ የሰዎች ወደ በኋላ ላድርገው አንተን ጥያቄ ወይስ አሁን ትጠይቃለህ? እሺ እነሱ ይመልሱ። አይ እኔን ከጠየቀኝ እኔ የተጠየቅኩትን ነው እንጂ እኔ ፐርሰናሊ አይደለም። ፐርሰናሊ ምናልባት ከፍቄ ጋር ያለውን ነገር የምንፈታው ነገር አለ። ከዛ ውጭ ግን ከማንም ጋር እኔ ፐርሰናል ነገር የለም። ምክንያቱም የእኔን ብር አልነኩም፣ የእኔን ብር አልወሰዱም፣ አልዋሽ የእኔን ብር አልነኩም። የህዝቡ ግን እንደ ቴዲም ሌሎችም እንደ ህዝብ ነው የተጠየቀው። የህዝቡን ጥያቄ አምጥተን ነው የምንናገረው። ፐርሰናሊ ፍቄ ባለው ላይ ራሱ ባለው ላይ ተነስቼ ነው ፍቄን መውቀጥ የጀመርኩት። እኔ አልዋሽ ራሱ ብሎ ከ40 እስከ 50 ሚሊዮን ምናምን አድርሰናል ሲል እኔ እንደዛ እንደሚሰበሰብ አላቅም። ጌታ ምስክሬ ነው አላቅም። ስለዚህ ከዛ ተነስቼ ፍቄን ወቅጬዋለሁ። ማስረጃ ከሌላችሁ አም ሶሪ እኔ በዛ ነገር እንጂ ከማንም ጋር ብትባላ አይመለከተኝም። የተደራረስነውም ነገር የለም እና 50 ምናምን ረድተናል ሲል በዚህ በ8 ወር ውስጥ 50 ሚሊዮን ይሰበስባል የሚል ነገር ጭንቅላቴ ውስጥ ነበረና ካልኩሌት አደረኩት። ለእኔ አልተዋጠልኝም በዛ ሰዓት። ግን የተረዱ ሰዎች ተረድተናል ካሉ እውነቴን ነው የምልህ ፍቄ፣ ሌላ በምንም ደረጃ የተደራረስነው ነገር የለም። ከልብ ይቅርታ የኔ ያንን ማለት ፈልጋለሁ። ከተስፋዬ ጋር ያሉ ጥያቄዎች አሉ የሚጠይቁ፣ እሱም የሚያብራራው ነገር ስላለ ለአንተም ዶክመንት ልኳል። ሶሪ ቴዶ። ግን የተስፋዬ ጥያቄ ምንድን ነው? በሁለት ነው ያሉት። ሁለት ጥያቄዎች አሉ እንድታብራራ የምንፈልገው። አንደኛ የአረብ ሀገር እህቶቼ በሚደረገው ልክ መማር እንደምትለው ማለት ነው የአረብ ሀገር እህቶቼ ይበደላሉ፣ ይዘረፋሉ ምናምን እና እነሱም ፕሮቴክት ለማድረግ የራሴ ፓሽንም ስለሆነ ከልጅነቴም ይህን ነገር ሰራ ስለነበረ ያንን ነገር በቃ የኔ ፓሽን ነው። ልክ መማር እንዳለችው ማለት ነው። አንደርስታንድ አደርጋለሁ። ሰዎች የእርዳታ ጊፍት አላቸው። አንዳንዱ የስድብ አለው፣ አንዳንዱ የመልካም ነገር አለው፣ አንዳንዱ የመስጠት ጊፍት አለ፣ አንዳንዱ የሙዚቃ የተለያየ ብቻ ስጦታ አለ፣ የመስበክም አለ። እንደዚህ ደግሞ ጋዜጠኛ 90 ነገር አምጥቶ የሚያወያይም አለ። ስለዚህ የእኔ ጥያቄ ምንድን ነው ለአንተ ተስ፣ አንደኛ የአንተ ሳይሆን የተሰበሰበው አስያ ቤት ነው። ያ በአንተ ስም አልተሰበሰበም። ያ ገንዘብ ወደ 60 ሚሊዮን የተሰበሰበ የሆነች ልጅ እሱን ካሳ ከከፈለች በህይወት ትኖራለች፣ ትፈታለች ተብሎ ኦፊሻሊ አስያ ቤት ወደ 60 ሚሊዮን ብር ተሰብስቧል። የምታውቀው ጉዳይ ያለ ኤክስፕሌን ታደርግ ስለምንፈልግ ነው። ይሄ ሁለተኛው ጥያቄ ምንድን ነው? በጀጎል ዙሪያ በምንድን ነው የተላክልኝ ከነ ጽሁፉ የኔ ስላልሆነ ጽሁፉን አነብና ያለው አንተ መልስ ትሰጥበታለህ። ትልቁ ጥያቄ ያለው እዛ ጋር ስለሆነ ማለት ነው። ያለው ጥያቄ ምንድን ነው መሰለ የሚለው እዚህ ጋር ይቅርታ ትንሽ ላቆያችሁ እችላለሁ። እዚህ ጋር ነው። ምን ይል መሰለ እንደ ጥያቄ ነው። ዮኒ ሰላም ነው፣ እንዴት ነህ? እውነትን ጎልጉለ ለማውጣት የምታደርገውን ስራ ምናምነውን እሱን ተወው። በተለይ በአረብ ሀገር ስደተኞች ለማጋለጥ የሚደረገው ጀጎል የተባለ ድርጅት በአሁን ሰዓት ከ3500 በላይ አባል አለው። 3500 በላይ አባል አለው። ከአባላቱ 100 ድርሃም እና ሪያል በወር ይዋጣል። ይህ ማለት 3500 ሲባዛ በመቶ 350 ሺህ ነው። ይህን የኢትዮጵያ ብር በ350 ሺህ ሲባዛ በ42 ካረከው 14 ሚሊዮን 700 ሺህ ብር ነው። ይህን የሚቀበለው ስትመጡ ከኤርፖርት አቀብላቸዋለሁ 10 ቀን እኔ ጋ ታርፋላችሁ ብሎ G+5 ፎቅ በማሳየት ነው። በአሁኑ ሰዓት ምንም ህንፃ የለውም። የብራችንን ዘርፎ ላሽ ብለዋል። አባባሉ ስለተጻፈ ነው፣ ይቅርታ። ያንንም እየተቀረጸ በቲክቶክ የሚያሳየውን እዛ ድርሽ እንዳይል በማስጠንቀቂያ ተሸኝተዋል።
ስለዚህ ይህንን ነገር ብትጠይቅልን ብለው ሰዎች ነው ያመጡት። ይህንን ነገር አንተ የምትለው ነገር ካለ አጠር አድርገህ ወይም ደግሞ በገባ መጠን ብታብራራው ደስ ይለኛል። አመሰግናለሁ። ሌሎቻችሁ ጋር እኔ ጥያቄ የለኝም። ይቅርታ ቴዲዬ፣ የሆኒም እንደው ቦታ እንዳልይዝ ጉዳይ ይሄድና እኔ አንድ ልበልና ልውጣ። ምናልባት ከዚህ በፊት ያለው ዮኒ ቴንኪዩ ግን